ብላክ ሆል ጭራሹኑ ብላክ አይደለም። የብላክ ሆል የመጨረሻው ነጥብ ላይ ስደርስ አንድ ነገር ሀፕን ያደርጋል። እሱ ምንድነው? ጊዜና ቦታ ያልቃል፣ ያበቃል። ማለትም እየገባሁም እየወጣሁም እዛ ፎቶን ስፌር ላይ ብርሃን ይታጠፋል። እንደሚባለው ከሞት በኋላ ህይወት ካለ፣ እንደሚባለው ከሞት በኋላ ኤግዚስት የማድረግ ሪያሊቲ ካለ ሁለት ነገር ሀፕን ቢያደርግብኝ ደስ ይለኛል ማለት ነው። ሄሎ ዩቲዩብ እንዴት አላችሁ? ሰላም ነው? አለን። ዛሬ በአዲስ ሀሳብ በአዲስ አጀንዳ ብቅ ብለናል። ስለ ብላክ ሆል ነው የምናወራው ዛሬ። ብላክ ሆል እጅግ ሚስጥር የሆነና ለብዙዎች ብዙ ጥያቄን የፈጠረ እስካሁን ብዙ ያልተፈቱ ሚስጥሮች ያሉት እስካሁን ድረስ ለመቀበል የሚከብዱ የሚያስገርሙ ወደ ውስጥ ስንገባ ታውታላችሁ። እርግጠኛ ነኝ በእውነት ትገርማላችሁ። ይሄን አትጠራጠሩ። ይሄን ፕሮግራም ለማዘጋጀት ሳስብ የተለያዩ ጥናታዊ ጽሁፎችን ምርምሮችን ለማየት ሞክሬ ነበር። ከ10 በላይ አርቲክሎችን አገላብጬ ነበርና ብዙም አላቃቸውን አዳዲስ ነገሮች ነው ያወቅኩትና እንደምትወዱት በጣም እርግጠኛ ነኝ። በአምስት አይነት ወይ ከፋፍለን እናወራቸዋለን። የመጀመሪያው የምናወራው ብላክ ሆል ምንድነው? ዋት አር ብላክ ሆልስ የሚለው ብላክ ሆል ምን እንደሆነ ግልጽ የሆነ ጥርት ያለ ዴፊኒሽኑን እና ማብራሪያውን አስቀምጠን በደንብ ከተረዳ ነው በኋላ ቀጥሎ ብላክ ሆል እንዴት ነው የሚፈጠረው፣ እንዴት ነው ፎርም የሚያደርገው የሚለውን እናነሳለን። ከዛ ወደ ገደለው እንገባለን። ትንሽ ጠጠር ወዳለው የመጀመሪያ ሀሳብ እንገባለን። እሱም ምንድነው? የብላክ ሆል ፊቸሮች ኪ ፊቸሮች የሚባሉ ደረጃዎቹ አሰርሽን ዲስክ፣ ኢቨንት ሆራይዘን እና ሲንጉላሪቲ የሚባሉ ነገሮች አሉ። ስለ አሰርሽን ዲስክ ኢቨንት ሆራይዘን ካወራን በኋላ ዋናው ነጥብ ላይ ሲንጉላሪቲ ላይ እናወራለን። ይሄ በጣም ዋናውና ኤክሳይትድ የሚያደርገው ሀሳብ ነው። ከዛ በኋላ ወደ አራተኛው ነጥብ ላይ እንገባና ዊርድ ኢፌክቶቹ ደግሞ አሉ። ስፓጌቲፊኬሽን የሚባልና ሃውኪንግ ራዲዬሽን እንዲሁም ዘ ብላክ ሆል ኢንፎርሜሽን ፓራዶክስ የሚባሉና ሌሎችም የተለያዩ እጅግ አወዛጋቢ ኮንሴፕቶች ናቸው እነዚህ የመጨረሻዎቹ ያልኳችሁ። ከዛ በኋላ እንግዲህ የምናነሳው ላይክ እንዴት ነው የምናያቸው፣ እንዴት ነው ዲቴክት የምናደርጋቸው የሚለውን አጭር ነጥብ አንስተን ሰፋ ያሉ ደግሞ አንዳንድ የግል እሳቤዎች ላይ እይታዎች ላይ ደግሞ ተጫውተን እንጨርሳለን ማለት ነው። እንደምትወዱት በጣም እርግጠኛ ነኝ። ላይክ ብቻዬን ማበድ የለብኝም፣ አብረን እናብዳታለን ብዬ ነው የመጣሁት። ሳናብድ እንደምንጨርሰው እርግጠኛ ነኝ። ይህን ቪዲዮ እንጀምር እንግዲህ። እንዳልኩት እንግዲህ በመጀመሪያው ነጥብ ላይ የምናነሳው ብላክ ሆል ምንድን ነው፣ ብላክ ሆል የሚባለው ነገር እንዴት ነው ላይክ የሚገለጸው፣ ምንድን ነው ብላክ ሆል የሚለውን ነገር በግልጽ ለመረዳት ያክል ብላክ ሆል የምንለው ነገር ትልቅ የሆነ ክብደት፣ ትልቅ የሆነ ማስ፣ ማለትም ትልቅ ስላችሁ ላይክ በእኛ ደረጃ አይደለም፣ በፀሐይ ደረጃ በፕላኔት ደረጃ አስቡት። በዛ ደረጃ ያለ ትልቅ ክብደት ወደ አንድ ትንሽ የሆነ ቦታ ሲሰበሰብና እዛ አንድ ትንሽ የሆነ ቦታ ላይ ያ ክብደት ሲጠራቀም የሚፈጥረው የስፔስ ዲስቶርሽን ነው፣ የጊዜና ቦታ እጥፋት ነው። ማለትም ለምሳሌ እንውሰድና አንድን ፕላኔት አሁን ለምሳሌ ማርስን እንውሰድ። ፕላኔት ማርስን በሆነ አቅም መጭመቅ ብንችልና ፕላኔቷ ያላት ክብደት እንዳለ ሆኖ እዛው ጨምቀን ወደ የብይ ደረጃ ያለ ሌቭል ብንጨምቃትና እንድታንስ ብናደርግ፣ ነገር ግን ያላት ክብደት ሳይቀንስ በዛ ደረጃ ግን የምትይዘው ቦታ የምትሸፍነው ቦታ ከቨር የምታረገው ቦታ ከፕላኔትነት ወደ ብይ ደረጃ ያነሰ ቦታ ላይ ሲጨመቅ የሚፈጥረው የስፔስ ዲስቶርሽን ነው፣ የጊዜና ቦታ መታጠፍ ወይም ጉድጓድ። ያ ብላክ ሆል ብለን እንጠራዋለን ማለት ነው። ይሄ እንዴት እንደሚፈጠር በኋላ ላይ እናያለን። ግን በዚህ ጊዜ የሚፈጠረው ኃይለኛ የሆነ ስበት፣ ዩኒቨርስ ውስጥ የሚፈጠረው ኃይለኛ የሆነ ስበት ብላክ ሆልን እንዲፈጠር ያደርገዋል ማለት ነው። ማለትም ትልቅ የሆነ በሚሊየንስ ኦፍ ከዋክብት ወይም ደግሞ በመቶ ሺዎች የሚቆጠሩ ከዋክብት ግዝፈታቸውን አስቡት። ያ ግዝፈት ወደ አንድ ጥንጥ የሆነች ነጥብ የምታክል ቦታ ላይ ተሰብስቦ ሲጠራቀም የሚፈጠረው የግራቪቲ የስበት ኃይል ነው ብላክ ሆል ብለን የምንጠራው ማለት ነው። ይሄ ግራቪቲ
በጣም በጣም ኃይለኛ ከመሆኑ የተነሳ ብርሃን ራሱ ባጠገቡ ሲያልፍ በዛ በኩል ብርሃን ሲያልፍ ራሱ ብርሃንን አጥፎ የማስቀረት አቅም ያለው ኃይለኛ የሆነ ግራቪቲ ነው ብላክ ሆል ማለት ነው። ሶ ይሄ ታዲያ እንዴት ነው የሚፈጠረው የሚለውን በኋላ ላይ እናወራለን። ይህን የሚያክል ግዝፈት ያለውን ነገር ወደ አንድ ትንሽዬ ቦታ የሚጨምቀው የዩኒቨርስ ክስተት ምን አይነት ክስተት ነው የሚለውን በኋላ ላይ እንረዳዋለን። ግን በዚህ መልኩ አንደርስታንድ አድርጉት። አንድ ትልቅ የሆነ ክብደት አንስታይን እንደሚነግረን ከሆነ ብላክ ሆል ምንም ነገር ብላክ ሆል መሆን ይችላል ይላል። ማለትም ትልቅ ክብደት ያለው ነገር በሙሉ ወደ አንድ ትንሽዬ ቦታ መጨመቅ ከቻለ ያ ነገር ብላክ ሆልን ይፈጥራል ይለናል። እንበልና ለምሳሌ ፀሐያችን አሁን ትልቅ ግዝፈት ያላት ነገር ነች አይደለም? ፀሐያችን ያ ግዝፈቷ የምትመዝነው የግዝፈት መጠን ሳይቀንስ ግን ዩኒቨርስ ውስጥ የምትይዘው ቦታ እየጠበበ የሚፈጠረው ያቺ ጥንጥዬ የመጨረሻ ነጥብ ብላክ ሆልን ትፈጥራለች። ያ ማለት ስፔስ ታይምን ያጥፏል ማለት ነው። እንግዲህ ስፔስ ታይምን በጥቂቱ አንደርስታንድ ለማድረግ ስፔስ ታይም የሚባለውን ነገር ዩኒቨርስ ላይ የምታዩትን ስፔስ ባዶ ቦታው ባዶ አይደለም። ያንን ደግሞ አንስታይን ነው ኤክስፕሌን ያደረገልን በሪላቲቪቲ ቲዮሪው ላይ። ድሮኛ ስፔስን እንረዳው የነበረው ባዶ የሆነ ቦታ፣ ፕላኔቶች ደግሞ እርስ በርስ እንዲሽከረከሩ የሚያደርጋቸው ፕላኔቶቹ ራሳቸው ውስጣቸው ያለው ከግዝፈት የተነሳ የሚፈጠረው የውስጣቸው የስበት ኃይል ነበር የሚመስለን። ግን አንስታይን መጥቶ ይህንን እሳቤ ቀይሮ ትክክለኛውን እሳቤ ያስረዳን። እሱ ምንድነው? ስፔስ ታይም ማለት ስፔስ ታይምን እንዴት መረዳት አለብን መሰላችሁ? ላይክ እንደ ነጠላ በጣም የተወጠረ ከጥግ እስከ ጥግ የተወጠረ ነጠላ አድርጋችሁ አስቡት ስፔስ ታይምን ማለት ነው በቀላሉ ለመረዳት። ሶ ከጥግ እስከ ጥግ ይሄ በጣም ተወጥሮ ያለ ነጠላ ላይ አንድ ክብደት ያለውን ነገር ብታስቀምጡ ያ ክብደት ያለው ነገር ያንን ነጠላ ወደ ታች ዝቅ እንዲል ወይም ደግሞ ጉድጓድ እንዲፈጥር ያደርጋል አይደል? እዛ ቦታ ላይ ሶ በቪዲዮዎች በምን እንድትረዱት አሳያችኋለሁ ያንን አንደርስታንድ ታረጉት። ሶ ያንን ላይክ የተወጠረውን ቦታ ወደ ታች እንዲጎደጉድ ማድረግ የሚችል ክብደት ያለው ነገር እዛ ቦታ ላይ ሲቀመጥና ያንን ስፔስ ታይም ወይም ደግሞ ያንን የተወጠረ ሌየር የማጠፍ አቅም ያለው ነገር ሲመጣ ያ ግራቪቲን ይፈጥራል ማለት ነው። ስበት የሚፈጠረው አንድ ክብደት ያለው ነገር ኤግዚስት ሲያደርግ ወይም ሲመጣና ስፔስ ውስጥ ሲገኝ ነው። ያ ክብደት ስፔስ ታይምን ሲያጥፈው የሚፈጥረው ዲስቶርሽን፣ የስፔስ ታይም መታጠፍ፣ ያ ነጠላ ማጎድጎድ እንዳልኳችሁ ማለት ነው። በዛ መልኩ ተረዱት። ያ የሚፈጥረው ዲስቶርሽን ነው ግራቪቲን የሚፈጥረው ስበትን የሚፈጥረው እንጂ ማንኛውም ክብደት ያለው ነገር በራሱ ግራቪቲ የለውም። ግን ያ ክብደት ያለው ነገር ስፔስ ላይ ኤግዚስት ሲያደርግ ስፔስ ታይምን ሲያጥፈው ነው የስፔስ ታይም እጥፋት ግራቪቲን የሚፈጥረው። በዛ መልኩ ነው ፕላኔቶችም ሁሉም ነገር ጋላክሲም ኤቭሪቲንግ የሚዞረው ኦርቢት ሮቴት የሚያደርጉት በዚህ መልኩ ነው። አሁን ለምሳሌ የኛ ፕላኔት አርዝ የምትፈጥረው የስፔስ ታይም ዲስቶርሽን አለ። የምድር የስፔስ ታይምን ታጥፏለች ካላት ግራቪቲ የተነሳ ማለት ነው። ሶ በዛ ግራቪቲዋ ላይ ተቀምጣ በዛ ጥፋት ላይ ያለች ደግሞ ጨረቃችን ትመጣና ከምድራችን ባነሰ መልኩ ስፔስ ታይምን በትንሹ ታጥፏለች። ዳት ሚንስ በምድር ዙሪያ የመሽከርከር አቅም ይኖራታል ማለት ነው። አሁን ለምሳሌ ያ በከፍተኛ ሁኔታ የተዘረጋውን ነጠላ ኳስ ብናስቀምጥበት ኳሱ ኃይለኛ የሆነ ጥፋት ይፈጥርና ከዛ በኋላ ከኳሱ ጎን ደግሞ ብይ ብናስቀምጥ ብዩ ከኳሱ ዙሪያ ለመሽከርከር ዝቅ ይላል ማለት ነው። ያ ማለትም እርስ በርስ ስበትን ይፈጥራሉ። ኃይለኛ ግዝፈት ያለው ክብደት ያለው ነገር ዩኒቨርስ ውስጥ ኃይለኛ የሆነ ዲስቶርሽን እጥፋትን ይፈጥራል። ያ ደግሞ ኃይለኛ የሆነ ግራቪቲን ይፈጥራል ማለት ነው። በዚህ መልኩ ነው ፀሐያችን ኃይለኛ ግራቪቲ ኃይለኛ ክብደት ስላላት ኃይለኛ ግራቪቲን እጥፋትን ትፈጥራለች። ሌሎች ፕላኔቶች ደግሞ ከሷ ያነሱ ክብደት ስላላቸው በሷ ዙሪያ እየተሽከርከሩ የራሳቸውን የዩኒቨርስ እጥፋት ይፈጥራሉ ማለት ነው። ሶ ስፔስ ታይምን በዚህ መልኩ አንደርስታንድ አድርጉት ቢኮዝ በኋላ ላይ ለማውራት በደንብ ስለሚጠቅመን ማለት ነው። ሶ ይሄ ኃይለኛ የሆነ ክብደት ያለው ነገር ያንን የያዘውን ሰፊ ቦታ ወደ አንድ ጥንጥ የሆነች ቦታ ስንጨምቀውና ወደ አንድ ነጥብ የምታክል ቦታ ያ ክብደቱ ሳይቀንስ አሁን ለምሳሌ 100 ሚሊዮን የፀሐያችን ግዝፈት ያለው የፀሐያችንን 100 ሚሊዮን የሚሆን ግዝፈት ያለው አንድ ፀሐይ ወደ አንድ ጥንጥዬ ነጥብ ወዳከለሽ ቦታ ብይን የምታክል ቦታ ስንጨምቀው ያንን ስፔስ ታይም በከፍተኛ ሁኔታ ላይክ ጥንጥዬ ነች ግን ኃይለኛ የሆነ ክብደት አላት። ሶ በከፍተኛ ሁኔታ ያንን ስፔስ ታይም ወደ ታች የማጠፍ አቅም ይኖራታል ማለት ነው። ሶ ያ ኃይለኛ የሆነ እጥፋት ብላክ ሆልን ይፈጥራል ማለት ነው። ሶ ብላክ ሆል የምንለው ይሄንን ነው።
black holes are region in space where gravity is strong, even light cannot escape their gravity. like ብርሃን ራሱ በዛ በኩል ሲያልፍ እንግዲህ ብርሃን 300,000 ኪሎ ሜትር በሰከንድ ይጓዛል ብለናል። በዛ ኃይለኛ የሆነ ጥፋት በኩል ብርሃን ሲያልፍ ራሱ ብርሃንን አጥፎ ማስቀረት የሚችል ኃይለኛ የሆነ ግራቪቲ የሚገኝበት ቦታ ነው ብላክ ሆል ብለን የምንጠራው ማለት ነው። ብላክ ሆል እንግዲህ በራሱ ቪዚብል አይደለም፣ በራሱ ላይክ መታየት መገኘት አይችልም። ቢኮዝ ላይክ የሚያመነጨው የፀሐይ ብርሃን ወይም ደግሞ ምንም አይነት ኒውክሊየር ፊውዥን የተለያዩ እንደዚህ ስታር ከዋክብት ያሉት ነገሮች ስለሌለው የቦታ እጥፋት ብቻ ስለሆነ በራሱ መታየት መገኘት የሚችል ነገር አይደለም። ቢኮዝ ስፔስ በራሱ ብላክ ነው። ሶ እዚህ ዳርክ ማተር ውስጥ ብላክ ሆልን እንዴት ዲቴክት እንደምናደርግ በኋላ እናያለን። ግን ብላክ ሆል በራሱ ዲቴክት መደረግ መታየት የሚችል ነገር አይደለም። ሌላው ብላክ ሆሎች ያድጋሉ፣ እንደማንኛውም እንደ ከዋክብት እንደምን ያድጋሉ። ይሄ ደግሞ የሚፈጠረው ምንድነው? አሁን ለምሳሌ ቅድም እንዳልነው አንድን ፀሐይ ወደ ጥንጥዬ ወደ ብይ የምታክል ደረጃ ተጨምቃ ላይክ የፈጠረችው ያ ኃይለኛ የሆነ የስፔስ ታይም እጥፋት ላይ ሌላ አንድ ፕላኔትን ደግሞ መዋጥ ወይም ደግሞ ፕላኔት ውስጡ ሲገባ ያ የተፈጠረው ኃይለኛ የሆነ እጥፋት ላይ ተጨማሪ ሌላ እጥፋትን ይፈጥራል። ያ ማለት የግራቪቲው የብላክ ሆሉ የማጠፍ አቅም ይጨምራል ማለት ነው። ውስጡ የተለያዩ ነገሮችን ፕላኔቶችን የሚሆን ከዋክብትን እየዋጠ እያስገባ በመጣ ቁጥር ላይክ የማሱ ብዛት ይጨምራል። በዚህ መልኩ ብላክ ሆል ያድጋል ማለት ነው። ላይክ ብላክ ሆል የሚያድገው የያዘው ማስ ክብደት ውስጡ ያለው ክብደት እየጨመረ ውስጡ ሌሎች ክብደቶች እየገቡ ማሶችን እየዋጠ በመጣ ቁጥር ብላክ ሆሉ ያድጋል ማለት ነው። ግራቪቲው ይጨምራል። በዚህ መልኩ ብላክ ሆሎች ያድጋሉ። ይሄንን መላችሁ ምክንያቱ ይሄንን ማስረዳበት ምክንያቱ በኋላ ላይ ስለሚጠቅመን ሁሉም ነገር ማለት ነው በደንብ ለመረዳት። ሌላው አንድ ሳቢ አለ። ብላክ ሆሎች ላይክ ቫኪዩም ክሊነር ናቸው። ላይክ ዩኒቨርስ ማጽጃ ናቸው። ዩኒቨርስ ውስጥ ያለን ነገር በሙሉ እየዋጡ የሚያጸዱ ናቸው ተብሎ የሚታሰብ ሳቢ አለ። ይሄ ስህተት ነው። ብላክ ሆሎች ይሄንን የማድረግ ላይክ ስራቸው አይደለም። ከዚህ ጋር ምንም የሚያገናኛቸው ነገር የለም። ቅድም እንዳልነው ብላክ ሆል የሚያደርገው አንድ ነገር ስፔስ ታይምን ያጥፋል፣ ኃይለኛ የሆነ ግራቪቲን ይፈጥራል። ሶ እንበልና አሁን ለምሳሌ ፀሐያችን ያላት ማስ አለ፣ ክብደት አለ አይደለ? ፀሐያችን ባላት ክብደት ልክ ሌላ ብላክ ሆልን አምጥተን በፀሐያችን ቦታ ብንቀይረው ወይም ብንተካው፣ ፀሐያችንን አውጥተን ከሶላር ሲስተማችን በብላክ ሆል ብንተካው ብዙዎች የሚያስቡት ወይም የሚረዱት በዛ ብላክ ሆል ዙሪያ ያሉትን ፕላኔቶች፣ ምድራችንን፣ ሁሉንም ነገር ውጦ ወደ ውስጡ ያስገባል የሚል ሐሳብ አለ። ግን ይሄ ትክክል አይደለም። ምንም የሚፈጠር ነገር የለም። ምክንያቱም ያ ብላክ ሆል ያለው የስበት ኃይል ወይም የክብደት ኃይል ከፀሐይ ጋር እኩል እስከሆነ ድረስ የሚያደርገው ነገር ምንድነው? በዙሪያ ያሉ ፕላኔቶች ኦርቢት ያደርጉታል፣ ይዞሩታል ማለት ነው። አንድ የሚፈጠረው የተለየ ነገር ፀሐያችንን በብላክ ሆል ብንቀይረው ላይክ ሶላር ሲስተማችን ቀዝቃዛ ይሆናል፣ የብርሃን ምንጭ አናገኝም፣ ጨለማ ይሆናል፣ ሁሉም ነገር ቀዝቃዛ ይሆናል። ከዛ ውጪ ላይክ ፕላኔቶችን ውጦ ወደ ውስጡ ያስገባል። ምክንያቱም ላይክ የሚፈጥረው ዲስቶርሽን እጥፋት ሶላር ሲስተማችን ወይም ስፔስ ታይማችን ላይ የሚፈጥረው እጥፋት ፀሐያችን ከመፈጥረው እጥፋት ጋር ተመሳሳይ ስለሆነ ምንም የተለየ የሚፈጥረው ነገር የለም። ሶ ብላክ ሆል ላይክ የዩኒቨርስ ላይክ ማስ ምናምን ማጽጃ አይደለም፣ ቫኪዩም ክሊነር እንደሆነ ነገር የሚታሰብ ሐሳብ አለ። ግን ያ ትክክል አይደለም። ኮስሚክ ቫኪዩም ክሊነር እንደሆነ ይታሰባል፣ ግን ያ ትክክል አይደለም። ሶ ብላክ ሆሎች የሚለያቸው ነገር ከፀሐይ ወይም ከሌሎች የሚለያቸው ነገር ማሳቸው በጣም ጥንጥ የሆነ ቦታ ላይ ተሰብስቦ ስለሚገኝ ብቻ ነው ማለት ነው። ግን ይሄ ተራ ነገር አይደለም። ብዙ የተለያዩ ነገሮች አሉት ውስጡ። ሶ ብላክ ሆልን በዚህ መልኩ አንደርስታንድ ለማድረግ ከሞከርን ወደ ቀጣይ ወደ ሁለተኛው እንገባለን። እንዴት ነው ይሄን የመሰለ ነገር የሚፈጠረው? እንዴት ነው አንድ ትልቅ ክብደት ያለው ነገር ፕላኔትን የሚያክል ነገር ብይ የሚያክል ጥንጥዬ ነገር ውስጥ ተጠራቅሞ መግባት የሚችለው ወይም መሰብሰብ የሚችለው? ምን አይነት የዩኒቨርስ ክስተት ነው ይሄንን እንዲያደርግ የሚያደርገው የሚለውን እናያለን። እንግዲህ ይሄ
ላይክ እኔ ስለ ብላክ ሆል ስረዳ የተረዳሁት አንድ ነገር ቢኖር ላይክ በራሴ ኤክስፕሌን አድርጌ የጻፍኩት ነገር ተፈጥሮ አቅሏን ስታ እንድታብድ የሚያደርጋት የዩኒቨርሳችን ክስተት እንደሆነ ነው የገባኝ ስለ ብላክ ሆል ስረዳ። ሶ ብላክ ሆል እንዴት ነው ፎርም የሚያደርገው? ቅድም እንዳልነው ይህን የሚያክል ትልቅ ግዝፈት ያለው ነገር ወደ አንድ ጥንጥዬ ቦታ ላይ ያ ሁላ ግዝፈት መሰብሰብ የሚችልበት ክስተት ምንድነው ለሚለው ብላክ ሆሎች በዋናነት የሚፈጠሩት ፀሐያት ሲሞቱ ነው። ፀሐይ ሲፈነዳ ነው። ከዋክብት ሲፈነዱ ነው። እንግዲህ ከዋክብት በረጅም ጊዜ ሂደት በረጅም እድሜ ቆይታ ይፈነዳሉ። እድሜያቸውን ጨርሰው ይሞታሉ። እንደሚፈጠሩት ሁሉ ከዋክብት እንደሚፈጠሩት ሁሉ ይሞታሉ። ይሄ ደግሞ የሚከሰተው ምን ሲሆን ነው? ከዋክብት የሚፈጠሩት ወይም የፀሐይ ብርሃን እንዲያመነጩ የሚያደርጋቸው ከዋክብት በዋናነት የተሰሩት ሃይድሮጅንና ሂሊየም ከሚባል የጋዝ አይነት ነው። እነዚህ ሃይድሮጅንና ሂሊየም የሚፈጥሩት የኒኩሌር ፊውዥን የሚሰጠን የብርሃን ምንጭ አለ። ብርሃን እያመነጨ ለዘመናት ይቆያል። ለዘመናት ኃይለኛ የሆነ ኢነርጂን ኃይልን ኢሚት ያደረገ እያወጣ ለዘመናት ከቆየ በኋላ ከረጅም ጊዜ ቆይታ በኋላ ውስጡ ያለውን ፊውል ኢነርጂ ኒኩሌር ኢነርጂውን ይጨርሳል። ይህን ኒኩሌር ኢነርጂውን ከጨረሰ በኋላ ምንድነው ሀፕን የሚያደርገው? ዩኒቨርስ ላይ ይፈነዳል። በዚህ ወቅት ሱፐርኖቫ የምንለው ፍንዳታ ይከሰታል ማለት ነው። ኃይለኛ የሆነ ብርሃን ዩኒቨርስ ላይ እናያለን። በዚህ ጊዜ እንግዲህ ሳይንቲስቶች ሲያጠኑ እንደሚናገሩ ከሆነ ላይክ ጋላክሲ ኦብዘርቭ ሲያደርጉ ጋላክሲዎች ውስጥ ከዋክብት በየሰከንዱ ሲፈነዱ እንመለከታለን ነው የሚሉት። ምክንያቱም እያንዳንዱ ጋላክሲ ውስጥ ቢሊየን የሚሆኑ ከዋክብት አሉ። ሶ በዚህ ጊዜ አንዱ ከዋክብት እድሜውን ጨርሶ ይፈነዳል። አንደኛው እዛ ጋር ይፈነዳል። አንደኛው እዚህ ጋር ይፈነዳል። የተለያዩ ከዋክብት የሚፈጥሩት የተለያየ አይነት ፍንዳታ ይፈጠራል ማለት ነው። በዚህ ወቅት የተለያዩ አይነት ብላክ ሆሎችን ይፈጥራሉ። ይሄ የሚሆነው እንዴት ነው ለሚለው እንግዲህ ከዋክብት ሲፈነዱ ሁለት ነገሮች ነው የሚፈጠሩት። ከዋክብት ሲፈነዱ የሚፈጠረው ሁለት ነገር ምንድነው? አንደኛው አውተር ሌየር እና ኢነር ኮራቸው የውጭ ገጽታቸውና ውስጣቸው ያለው ኢነርጂ ኃይላቸው ሁለቱም በተለያየ መልኩ ነው ፍንዳታ ነው የሚፈጥሩት ማለት ነው። አንደኛው የውጭው ገጽታ የሚፈጥረው ፍንዳታ ወደ ውጭ ይረጫል። በዚህ ፍንዳታ ወቅት ኃይለኛ የሆነ ብርሃንን አመንጭቶ ወደ ውጭ ይረጫል። በዚህ ወቅት ምን ይፈጥራል? ስታርደስት የምንለው ዩኒቨርስ ውስጥ የኮከብ አቧራን ይፈጥራል። ይሄ የኮከብ አቧራ ነው በኋላ ላይ ተጠራቅሞ ከረጅም ጊዜ በኋላ ይሄ የኮከብ አቧራ ተሰባስቦ ፕላኔቶችን የሚፈጥረው ማለት ነው። ይሄ በኋላ ላይ ልናወራው እንችላለን። ሶ በዚህ መልኩ አንደርስታንድ አድርጉት። ስታርደስትን ይፈጥራል። ይሄ የስታርደስት ጥርቅም ደግሞ ኔቡላ የምንለውን ነገሮች ይፈጥራል። ሶ ከዋክብት ሲፈነዱ የውጪ አካላቸው አውተር ሌየር የምንለው የውጪ ገጽታቸው ፈንድቶ ዩኒቨርስ ውስጥ ይረጫል ማለት ነው። ይሄ እንግዲህ የውጪ ገጽታቸው ያን ያህል ክብደት ያለው ቦታ አይዝም። ስታር ካላቸው ክብደት የውጭ ገጽታቸው ሳይሆን ከፍተኛውን ቦታ የሚይዘው ክብደቱን የሚይዘው ኢነር ኮር የምንላቸው ናቸው። ኢነር ኮሩ እንግዲህ በዚህ ወቅት የውጭ ገጽታው ፈንድቶ ኔቡላን ወይም ስታርደስትን ላይክ የከዋክብት አቧራን ዩኒቨርስ ውስጥ ሲፈጥር ውስጠኛው ኢነር ኮር የምንለው ፓርቱ ኃይለኛ ግዝፈት የዩኒቨርስን የከዋክብትን ዋነኛ ግዝፈት ያለውን ቦታ የሚይዘው ይሄ ኢነር ኮር የምንለው ውስጠኛው ቦታ ነው። ሶ ይሄ ኢነር ኮሩ የውጭው አውተር ኮር ወደ ውጭ ሲረጭ ኢነር ኮሩ ደግሞ ወደ ውስጥ ኮላፕስ ያደርጋል። ወደ ውስጥ ኮላፕስ ሲያደርግ ምንድነው የሚፈጠረው? ያ ሁላ ከዋክብቷ ያቺ ኮከብ የያዘችው ክብደት ማስ ወደ አንድ ጥንጥዬ ቦታ ተጠራቅሞ ተሰባስቦ ይቀመጣል ማለት ነው። በዚህ ወቅት እንዳልኳችሁ የውጭው ፈንድቶ ሲረጭ የውስጠኛው ደግሞ ወደ ውስጡ ኮላፕስ ያደርግና ላይክ ያ ሁላ የኮከቧ ግዝፈት ወደ አንድ ጥንጥዬ ቦታ ተጠራቅሞ ይቀመጣል ማለት ነው። በዛ ወቅት ብላክ ሆልን ይፈጠራል። ዛት ሚንስ የከዋክብት ሞት የከዋክብት አቧራ እና የብላክ ሆልን መወለድ ይፈጥራል ማለት ነው። እያንዳንዱ ከዋክብት እድሜውን ጨርሶ ሲሞት ብላክ ሆልን ይፈጥራል። ይሄን ስል እንግዲህ ትንሽ ክብደታቸው ከኛ ፀሐይ ከ3 እጥፍ እስከ 10 እስከ 20 እጥፍ የሚደርሱ ከዋክብት ግዝፈት ያላቸው ከዋክብት ሲፈነዱ ነው እንጂ የኛ አይነት ፀሐይ ሲፈነዳ ብላክ ሆልን አይፈጥርም። ከኛ ፀሐይ እስከ 10 እጥፍ ግዝፈት ያላቸው ከዋክብቶች ሲፈነዱ ብላክ ሆልን ወልደው ነው የሚፈነዱት ማለት ነው። ሶ በዚህ ወቅት ብላክ ሆል ይወለዳል ማለት ነው። ዳት ሚንስ ፀሐይ ሰፊ ቦታ ላይ ዩኒቨርስ ውስጥ ሰፊ የሆነ የዩኒቨርስ እጥፋት ፈጥራ ለረጅም ጊዜ የቆየችው ያቺ ፀሐይ
በአንዴ በሚፈጠረው ፍንዳታ ያ ሰፊ ቦታ ላይ ተቀምጦ የነበረው ሰፊ ብዙ ክብደት ወደ አንድ ጥንጥዬ ቦታ ኮላፕስ አድርጎ ጥንጥዬ የሆነች ከአተም ከአንዲት ከጠብታ ያነሰች ቦታ ላይ ተጠራቅሞ ይቀመጣል ማለት ነው። በዚህ ወቅት እንግዲህ የሚፈጥረው ዩኒቨርስ ላይ የሚፈጥረው የስፔስ ታይም ዲስቶርሽን እጥፋት እጅግ ኃይለኛ ይሆንና አንዲት ጥንጥዬ የሆነች ነጥብ ላይ ይመጣል። ያኔ ስፔስ ታይምን ወደ ታች ኃይለኛ የሆነ ጥፋት ይፈጥርበታል። በዚህ ወቅት ብላክ ሆል ይወለዳል ማለት ነው። በዚህ መልኩ የሚፈጠረው ብላክ ሆል ስቴለር ማስ ብላክ ሆል እንለዋለን። እነዚህ እንግዲህ በብዛት በሚሊየን በመቶ ሺዎች ዩኒቨርስ ውስጥ ጋላክሲያችን ውስጥ ብቻ በሚሊዮኖች እና በመቶ ሺዎች በሚቆጠር ብዛት እናገኛቸዋለን ማለት ነው። ከከዋክብት ፍንዳታ በየጊዜው ይወለዳሉ፣ በየጊዜው የተለያዩ ቦታዎች ላይ ይገኛሉ ማለት ነው። ስቴለር ማስ ብላክ ሆል የምንላቸው ከከዋክብት ሱፐርኖቫ ፍንዳታ የሚፈጠሩ ብላክ ሆሎች ናቸው ማለት ነው። እንግዲህ እነዚህ የመጀመሪያዎቹ ስቴለር ማስ ብላክ ሆል የምንላቸው በብዛት የሚፈጠሩ ትናንሾቹ የብላክ ሆል አይነቶች ናቸው። ከፀሐያችን ላይክ ከ10 እስከ 20 እስከ 30 እጥፍም ሊሆን ይችላል በትንሹ ግዝፈት ያላቸው ብላክ ሆሎች ናቸው ማለት ነው። ግዝፈታቸው ከፀሐያችን ጥቂት እጥፍም የሆኑ ናቸው። ሌላው ሁለተኛው አይነት ብላክ ሆል ሱፐርማሲቭ ብላክ ሆል እንላቸዋለን። እነዚህ ብላክ ሆሎች የተለያዩ እንዲህ በብዛት አናገኛቸውም። አክቹአሊ ላይክ ዩኒቨርስ ውስጥ በብዛት አሉ፣ ግን እንደ ስቴለር ማስ ብላክ ሆል እንደምንላቸው በብዛት አይገኙም። የሚገኙት በዋናነት የጋላክሲያችን ሴንተር ላይ ነው። የጋላክሲያችን መሃል ላይ እያንዳንዱ ጋላክሲ መሃል ላይ ሱፐርማሲቭ የሚባሉት ብላክ ሆሎች ይገኛሉ። እነዚህ ብላክ ሆሎች እንግዲህ ከስቴለር ማስ ብላክ ሆል ካልኳችሁ ከመጀመሪያዎቹ ጋር ስናነጻጽራቸው እጅግ ግዙፍ የሆኑ ናቸው። የፀሐያችንን ከ100 ሺህ እስከ ቢሊየን እጥፍ ክብደት ያላቸው ናቸው። እጅግ ትልቅ ናቸው። ላይክ ለመግለጽ ራሱ በሚያስቸግር መልኩ እጅግ ትልቅ ናቸው። አሁን ለምሳሌ ላይክ የኛ ጋላክሲ መሃል ላይ የሚገኘው ሳይጋትረስ ኤ ስታር በመባል የሚታወቀው ብላክ ሆል 4 ሚሊዮን እጥፍ የፀሐያችንን 4 ሚሊዮን እጥፍ ክብደት ያለው ነው ማለት ነው። ሶ በዚህ መልኩ ሱፐርማሲቭ የሚባሉ ብላክ ሆሎች ደግሞ ይገኛሉ ማለት ነው። እነዚህ ሱፐርማሲቭ ብላክ ሆሎች እንዳልኳችሁ ጋላክሲ መሃል ላይ ነው የሚገኙት እና እንዴት ነው የሚፈጠሩት ለሚለው በዋናነት ዩኒቨርስ በመጀመሪያ ቢግ ባንግ ሀፕን ባደረገበት ወቅት በአብዛኛው የተፈጠሩት እነዚህ ሱፐርማሲቭ ብላክ ሆሎች ኃይለኛ የሆነ ብዛት ያለው ጋዝ ኮላፕስ አድርጎ እንዳልኳችሁ እንደቀድሙ ወደ ከዋክብትነት ሳይቀየሩ እነዚህ የጋዝ ጥርቅሞች ኮላፕስ አድርገው ጋዝ በራሱ ላይ ኮላፕስ አድርጎ ላይክ የፈጠራቸው ብላክ ሆሎች ናቸው። በዩኒቨርስ ላይክ አርሊ ዩኒቨርስ ታይም የተፈጠሩ ናቸው ነው የሚላቸው። እነዚህ ታዲያ ብላክ ሆሎች የተፈጠሩት በዛ ወቅት ቢሆንም ግን በጊዜ ሂደት እየሰፉ እያደጉ ነው የመጡት። ይሄ ደግሞ የተፈጠረው እንዴት ነው? ቅድም እንዳልኳችሁ መጀመሪያ መግቢያችን ላይ ብላክ ሆል ያድጋል እንዳልኩት የተለያዩ በዙሪያቸው ያሉ ከዋክብትን፣ ፕላኔቶችን፣ ማንኛውንም አይነት ፓርቲክል፣ ማንኛውንም አይነት ደስት ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ማንኛውንም ነገር ወደ ውስጣቸው እያስገቡ በገቡ ቁጥር ውስጣቸው ተጠራቅሞ እዛሽ ነጥብ ጋር ተጠራቅሞ የሚገኘው ክብደት እየጨመረ በመጣ እየሰፋ በመጣ ቁጥር እንግዲህ እነዚህ ሱፐርማሲቭ ብላክ ሆሎች በጊዜ ሂደት እየተፈጠሩ እየሰፉ እያደጉ ይመጣሉ ማለት ነው። እስከ 100 ቢሊየን የፀሐያችንን 100 ቢሊየን እጥፍ ያላቸው ሱፐርማሲቭ ብላክ ሆሎች አሉ። ጋላክሲ ሴንተር ውስጥ ነው የሚገኙት። ሌላው እነዚህ ሱፐርማሲቭ ብላክ ሆሎች የሚፈጠሩት ስቴለር ማስ ብላክ ሆል ያልኳችሁ መጀመሪያ ላይ ነገርኳችሁ ትናንሽ ብላክ ሆሎች ኮላይድ ሲያደርጉ ወይም በጊዜ ሂደት እነዚህ ብላክ ሆሎች ላይክ እርስ በርስ ተጣምረው ላይክ ኃይለኛ የሆነ ተጨማሪ ግዝፈትን ይፈጥራሉ። በዚህ ወቅትም ሱፐርማሲቭ ብላክ ሆል ይፈጠራል። እንግዲህ ብዙዎች እንደሚናገሩ ከሆነ ላይክ ጋላክሲያችን ውስጥ የሚገኙ ማንኛውም ጋላክሲ ውስጥ የሚገኙ ከዋክብት ጋላክሲውን ይዞሩታል። የኛም ፀሐይ በጋላክሲያችን ዙሪያ እየዞረች ነው። ፀሐያችን አንድ ቦታ ላይ ቀጥ ብላ አልቆመችም። ሌሎቹ በዙሪያ ያሉት 8ቱ ፕላኔቶች ደግሞ ፀሐያችንን ተከትለው እየዞሯት ፀሐያችን የምትሄደውን ሂደት ይከተላሉ። ፀሐያችን ደግሞ በጋላክሲያችን ዙሪያ ትሽከረከራለች። ሁሉም ከዋክብት በጋላክሲ ዙሪያ ይሽከረከራሉ። እንግዲህ ብዙዎች እንደሚናገሩት የተለያዩ ሳቢዎች እንደሚያስረዱት ከዋክብት የሚዞሩት ብላክ ሆል ነው። ሴንተር ጋላክሲ ሴንተር ላይ የሚገኝ ብላክ ሆል ነው የሚዞሩት ማለት ነው። ሶ የኛም ፀሐይ ይሄንን ያልኳችሁን ትልቅ ብላክ ሆል ትዞረዋለች ማለት ነው። በዚህ መልኩ
ሱፐርማሲቭ ብላክ ሆልን ደግሞ በዚህ መልኩ እናገኘዋለን ማለት ነው። ወደ ቀጣዩ ነጥብ ከመግባታችን በፊት ጥቂት አንዳንድ ላይክ ፋክቶችን የብላክ ሆል ፋክቶችን ጥቂት ለማለት ያክል ከኛ ቅርብ የሚገኘው ብላክ ሆል 1500 ላይት ይር ርቀት ላይ ነው የሚገኘው። ይሄ እንግዲህ በጣም ቅርብ ነው። 1500 ላይት ይር ማለት ብርሃን እዛ ቦታ ላይ ለመድረስ 1500 ዓመት ይወስድበታል ማለት ነው። ለኛ ሩቅ ቢሆንም ግን ከሌሎቹ አንፃር በጣም ቅርብ ላይ ነው የሚገኘው። 1500 ላይት ይር ላይ ይገኛል ቅርቡ። ሩቅ የሚባለው ደግሞ 13 ቢሊዮን የብርሃን ዘመን ርቀት ላይ ይገኛል። ማለትም ኦልሞስት ዩኒቨርስ ከተፈጠረች 13.8 ቢሊዮን ዓመቷን ዩኒቨርሳችን ከተፈጠረች ይሄ ብላክ ሆል እንግዲህ 13 ቢሊዮን የብርሃን ዘመን ርቀት ላይ ነው የሚገኘው። ትልቁ የሚባለው ብላክ ሆል ዘ ሞስት ማሲቭ ብላክ ሆል ኦብዘርቭድ ቶን 618 ይባላል። ይህም እንግዲህ የኮከባችንን የፀሐያችንን የእኛን ፀሐይ 66 ቢሊዮን እጥፍ ግዝፈት አለው ማለት ነው። የእኛን ፀሐይ 66 ቢሊዮን እጥፍ ይመዝናሉ ዩኒቨርስ ውስጥ ማለት ነው። ዳት ሚንስ እንግዲህ ስፔስ ታይምን ምን ያህል ወደታች ለጥጦ ምን አይነት ኃይለኛ የሆነ ግራቪቲ ሊፈጥር እንደሚችል ማሰብ ይቻላል ማለት ነው። ትንሽዬ የሚባለው ብላክ ሆል ዘ ስሞለስት ኖን ብላክ ሆል 3.8 እጥፍ የፀሐያችን ክብደት ነው ያለው። ፀሐያችን ስፔስ ታይም ላይ የምትፈጥረውን እጥፋት 3.8 ጊዜ እጥፍ የሆነ እጥፋትን ይፈጥራል። ይሄ እንግዲህ ትንሽዬ ነው ማለት ይቻላል። ብላክ ሆሎች ሌላው እንግዲህ የብላክ ሆል ፋክት ውስጥ ሌላው ብላክ ሆሎች ስፒን ያደርጋሉ፣ በራሳቸው ዙሪያ ይሽከረከራሉ። ይሄ ሽክርክሪታቸው ብላክ ሆል ስፒን በመባል ይታወቃል። እንግዲህ እስካሁን ድረስ ከሚታወቁ የብላክ ሆል መሽከርከሮች ውስጥ በጣም ፈጣን የሚባለው በሰከንድ 1000 ጊዜ ይዞራል። እንግዲህ ይሄ በጣም ፈጣን ሽክርክሪ ነው። በሰከንድ 1000 ጊዜ የሚሽከረከር ብላክ ሆል አለን ማለት ነው። ይሄን ዲቴክት አድርገናል። እንግዲህ የተለያዩ ብዙ ፋክቶች አሉ። አሁን ብነግራችሁ ሰዓት ሊወስዱ ይችላሉ። አሁን ለምሳሌ ሆልምበርግ 15A በመባል የሚታወቀው ጋላክሲ ዙሪያ ላይ የሚገኘው ብላክ ሆል 40 ቢሊዮን ሶላር ማስ አለው። የኮከባችን 40 ቢሊዮን እጥፍ አለው ማለት ነው። የኛ እንግዲህ ጋላክሲ መሃል የሚገኘው ብላክ ሆል 4 ሚሊዮን ነው። ይሄኛው ጋላክሲ መሃል የሚገኘው ግን 40 ቢሊዮን እጥፍ የፀሐያችን 40 ቢሊዮን እጥፍ ክብደት ያለው ነው ማለት ነው። በዚህ መልኩ የተለያዩ አይነት 80 ሚሊዮን እጥፍ ያላቸው ሱፐርማሲቭ ብላክ ሆሎች አሉ። በዚህ መልኩ ሁለት አይነት ብላክ ሆል እናገኛለን። ብላክ ሆሎች ሁለት ብቻ አይደሉም፣ እስከ 4 አይነት አሉ። እነዛን ሌሎቹን ተጨማሪ ሁለቱም ለማስረዳ መሞከሩ ማወዛገብ ነው የሚሆነው። ቢኮዝ ከዚህ ጋር የሚቀራረቡና ብዙም የማይራራቁ ሐሳቦች ያላቸው ናቸው። አንዳንዶቹ ደግሞ ቲዎሬቲካል እንጂ ኤክስፕሌን የተደረጉ አይደሉም በሰፊው። ዋናዎቹ ሁለት አይነት ብላክ ሆሎች ናቸው። ስቴላር ብላክ ሆል ያልናቸው በከዋክብት ፍንዳታ ወቅት ከኛ ፀሐይ ከ3 እስከ 10 እጥፍ ያላቸው ፀሐያት ሲፈነዱ የሚፈጥሩት የስፔስ ታይም እጥፋት የሚፈጥረው ስቴላር ብላክ ሆል ይባላል። ሱፐርማሲቭ ብላክ ሆል ያልኳችሁ ደግሞ በተለያየ መልኩ እንዲፈጠር የሚሆነው ጋላክሲ መሃል ላይ የሚገኙ ትላልቅ ብላክ ሆሎች ናቸው እነዚህ ሱፐርማሲቭ ብላክ ሆሎች። በዚህ መልኩ ስለ ብላክ ሆል እንዴት እንደሚፈጠሩና ምን እንደሆኑ በዚህ መልኩ አንደርስታንድ ካደረግን ወደ ዋናው ነጥብ ልንገባ ነው። አሁን እንግዲህ እሱ ምንድነው ቅድም ያልኳችሁ ኢቨንት ሆራይዘን፣ ሲንጉላሪቲ እና አሰርሽን ዲስክ የሚባሉት ነገሮች ምን እንደሆኑ ልናወራ ነው። እሱ ምንድነው ላይክ ብላክ ሆልን ስንመለከት ወይም ደግሞ ፎቶውን ስናይ እንግዲህ ብላክ ሆልን መጀመሪያ በቲዮሪ የተነበየው አንስታይን ነበር 1915 ላይ ሪላቲቪቲ ቲዮሪን ዲስከቨር ሲያደርግ። ከዛ 2019 ላይ በፎቶ አግኝተናል ማለት ነው። ፎቶውን አሳያችኋለሁ። ፎቶ የብላክ ሆልን ፎቶ ማንሳት ችለናል ማለት ነው። ይህንን ብላክ ሆል ስንመለከት ወይም ብላክ ሆልን አንደርስታንድ ስናደርግ የምናገኛቸው ዋና ዋና ሌየሮቹ ወይም ደግሞ ኪ ፊቸሮቹ አሉ። እሱ ምንድነው? አንደኛው አሰርሽን ዲስክ የምንለው ነው። በዚሁም አያይዘን ብላክ ሆል ውስጥ ብንገባ ወይም አንድ ሰው ብላክ ሆል ውስጥ ቢወድቅ ምን እንደሚፈጠር ከዚህ ጋር አያይዘን እናወራለን ማለት ነው። እንግዲህ አሰርሽን ዲስክ የምንለው ምንድነው? ብላክ ሆልን የምናይበት አንደኛው መንገድ ነው። ይሄ አሰርሽን ዲስክ የምንለው ብላክ ሆል እንግዲህ በራሱ ቪዚብል አይደለም፣ አይታይም ብለናል። ነገር ግን ብላክ ሆል የሚፈጥረው ላይክ የስበት ኃይል በጣም ኃይለኛ ከመሆኑ የተነሳ
በዙሪያው ያሉትን ነገሮች በሙሉ ላይክ እየሳበ በዙሪያው እያሽከረከረ የሚፈጥረው ኃይለኛ የሆነ ግለት አለ ማለት ነው። በዛ ወቅት የሚፈጠር ኃይለኛ የሆነ ግለት እና ኃይለኛ የሆነ ላይክ ነጸብራቅ ወይም ብርሃን ራዲዬሽን የሚፈጥረው ላይክ ብርሃን የሚያመነጨው ብርሃን አለ። በዚህ ወቅት ያንን በዙሪያው ያለው ነገር በዙሪያው ያለው ግለት እና መሽከርከር የሚፈጥረው የብርሃን ምንጭ እሱን ተመልክተን ነው ብላክ ሆል እዛ ጋር እንዳለ የምንረዳው ማለት ነው። አሰርሽን ዲስክ ማለት አሁን ፎቶ ላይ የምታዩቸው ብላክ ሆሎች ዙሪያ ያለው ብርሃን ወይም ክብ ነገር እና እንደዚህ ለየት ያለ ቅርጽ ያለው ብርሃን የሚፈጥረው ወይም እሱን ዲቴክት እንድናደርግ እንድናይ የሚያደርገን ምንድነው? ብላክ ሆል ኃይለኛ የሆነ እጥፋትን ስለሚፈጥር በዛ እጥፋት ወቅት በዙሪያው ያለ ማንኛውም አይነት ፓርቲክል ማንኛውም አይነት ላይክ አተም ሊሆን ይችላል፣ ማንኛውም ነገር ጋዝ ሊሆን ይችላል፣ ስታር ደስት ሊሆን ይችላል፣ ኮከብ ሊሆን ይችላል፣ ፕላኔት ሊሆን ይችላል። በዙሪያው ሲሽከረከር ወደ ብላክ ሆሉ በተጠጋ ቁጥር ሳይውጠው በፊት ብላክ ሆሉን ኢቨንት ሆራይዘን የሚባል ስለሱ አወራቻለሁ። እዛ የብላክ ሆሉ ላይክ ገደብ ሳያልፍ ጥግ ላይ የሚፈጥረው መሽከርከር አለ። እነዚህን አተሞች እየሳባቸው እንግዲህ ኮከብ ሲወድቅ አሁን ኮከብ ሲወድቅ ይሄ ተወርዋሪ ኮከብ የምንላቸው አሉ አይደለ? እነሱ አሁን ለምሳሌ ወደኛ ምድር ሲመጡ የኛ እርዝ የምትፈጥረው ኃይለኛ የሆነ ስበት የተለያዩ ዩኒቨርስ ውስጥ የሚገኙ ድንጋዮችን ስባ ወደ ራሷ ስታስገባ በዛ ስበት ወቅት የሚፈጠረው ኃይለኛ የሆነ መወርወር የሚፈጥረው ብርሃን አለ አይደለ? በዛ መልኩ እንደዛ ደግሞ ብላክ ሆሎች የሚፈጥሩት ስበት የሚፈጥረው ኃይለኛ የሆነ ፍሪክሽናል ፎርስ አለ። በፍሪክሽን ወይም ደግሞ በመተሻሸት የሚፈጥሩት ብላክ ሆል ስፒን ያደርጋል ብያቸዋለሁ፣ ይሽከረከራል። በዚህ መሽከርከር ወቅትና በዚህ ስበት ወቅት በዙሪያው ያሉትን ነገሮች በሙሉ እየሳበ በዙሪያው እንዲሽከረከሩ ሲያደርግ የሚፈጥረው ፍሪክሽን የሚፈጥረው ግለት ብርሃንን እንዲያመነጩ ያደርጋቸዋል። በዚህ ወቅት እንግዲህ ይሄ ኃይለኛ የሆነ በጣም ኃይለኛ የሆነ ግለትን እና ብርሃንን እንዲያንጸባርቅ ያደርገዋል። ላይክ ኃይለኛውን ብርሃን አንጸባርቆ እንድናየው ዲቴክት እንድናደርገው ያደርገናል ማለት ነው። በዚህ መልኩ በዙሪያው ያሉ ነገሮች በሙሉ ወደ ብላክ ሆል ተስበው ሲሽከረከሩ የሚፈጥረው ነጸብራቅ ወይም የብርሃን ምንጭ አሰርሽን ዲስክ እንለዋለን። ብላክ ሆልን ስንመለከት የምታዩት በዙሪያው ያለው ቀይ ብርሃን ይሄ የብላክ ሆሉ ምንጭ ሳይሆን ብላክ ሆሉ የሚያመነጩ ሳይሆን በዙሪያው የሚሽከረከሩ የተለያዩ ነገሮች የሚፈጥሩት የብርሃን ምንጭ ነው። በዛ መልኩ ብላክ ሆል እዛ ጋር እንዳለ ዲቴክት እንዳደርጋለን አንድ በዚህ መልኩ ማለት ነው። ሶ ይሄ አሰርሽን ዲስክ የምንለው የመጀመሪያው ገጹ ነው የብላክ ሆል ማለት ነው። ቀጥሎ ኢቨንት ሆራይዘን የሚባል ቦታ አለ። ኢቨንት ሆራይዘን ማለት የብላክ ሆል ጥልቀቱ የሚጀምርበት ዋናው ቦታ ነው። ማለትም ይሄ የብላክ ሆል ጥቁሩ ፓርት the black part of black hole ይሉታል። the black part of black hole ነው የሚሉት። ይሄ ኢቨንት ሆራይዘን የምንለው እንግዲህ ቅድም እንዳልኳችሁ አሰርሽን ዲስኩ ጋር ደርሰናል። አሁን ለምሳሌ እኔ ወደ ብላክ ሆል ልገባ ነው እንበል። እናንተ ውጪ ላይ ሆናችሁ ከሩቅ ሆናችሁ እየተመለከታችሁ ነው። አሰርሽን ዲስኩ ጋር ደረስኩኝ። ከአሰርሽን ዲስኩ አልፌ ይሄ ኢቨንት ሆራይዘን የሚባለው ቦታ ወይም ደግሞ የሐሳብ መስመር ነው። የሚታይ ምንም ነገር የለም፣ ጥቁር ነው፣ ዳርክ ነው። ግን ይሄ የሐሳብ መስመር የምንለው አለ አይደለ? ዩኒቨርስን ከብላክ ሆል የሚለይበት ቦታ ነው። እዛ ኢቨንት ሆራይዘን የሚባለው ጥቁሩ ፓርት ላይ ጨለማው ፓርት ላይ ከደረሰን በኋላ ያቺን ፓርት ያለፈ ማንኛውም ነገር ከዛ ከብላክ ሆል አይወጣም። ኢቨንት ሆራይዘን ማለት ማንኛውም ነገር እዛ ኢቨንት ሆራይዘንን ያለፈ ማንኛውም ነገር ተመልሶ የማይወጣበት የብላክ ሆል ሌየር ወይም ገጽ ነው ማለት ነው። እነዚህ ያልኳችሁ በዙሪያው የሚሽከረከሩት የተለያዩ ፓርቲክሎች ወይም ማንኛውም ማስ ያንን ኢቨንት ሆራይዘንን ካለፈ እንደዛ መሽከርከር በዙሪያው መዞር የሚባል ነገር የለም። ወደ ውስጡም ሰምጦ ይገባል ማለት ነው። ማንኛውም ይሄ ኢቨንት ሆራይዘን የሚባለውን ሌየር ያለፈ ነገር ተመልሶ አይወጣም። ምክንያቱም ኃይለኛው የሆነው የብላክ ሆል ስበት እዛ ኢቨንት ሆራይዘን ጋር ስለሚጀምር ማለት ነው። አንስታይን በቲዮሪው እንደሚነግረን ከሆነ ኢቨንት ሆራይዘንን ያለፈ ማንኛውም ነገር ተመልሶ ለመውጣት ከብርሃን ፍጥነት በላይ መጓዝ አለበት። እንደ ሪላቲቪቲ ቲዮሪ ደግሞ ከዚህ በፊት አውርተናል ስለ ታይም ትራቭል ስናወራ አይደል? ማንኛውም ነገር ዩኒቨርስ ውስጥ በብርሃን ፍጥነት መጓዝ አይችልም። ከብርሃን ውጪ ማንኛውም ነገር በብርሃን ፍጥነት መጓዝ አይችልም። ሶ ኢቨንት ሆራይዘንን ያለፈ ማንኛውም ነገር ተመልሶ
አይወጣም ማለት ነው። ሶ ምን ይፈጠራል? እኔ አሁን ወደ ብላክ ሆል ብሄድና ብላክ ሆል ውስጥ ገብቼ ያለውን ነገር ለማየት በሞክርና እናንተ ከውጭ ሆናችሁ ብትመለከቱኝ የሚፈጠረው ምንድነው የሚለውን ለማየት ያክል ልክ እኔ ወደ ብላክ ሆል እየተጠጋው ያ አሰርሽን ዲስክ ያልኳችሁን ብርሃናማው ቦታ ጋር ስደርስ እኔን የምታዩበት መንገድ ለኔ ጊዜ እየቀዘቀዘ ይመጣል። ጊዜ እኔ ስሎ እየሆነ የሚሄድበት ፍጥነት እናንተ ስታዩ ስሎ እየሆነ በጣም እያነሰ እየቀዘቀዘ ሎ እየሆነ ይመጣል ማለት ነው። ስታዩ ላይክ እንዴት ነው ስሎ ሞሽን ላይ እንደሆን ሆኖ ነው የሚታያችሁ ማለት ነው። ወደ ብላክ ሆል እየተጠጋው በመጣው ቁጥር ዝግታዬ እየጨመረ ይመጣና እኔ ዞሬ እናንተን በመለከት ግን እናንተ ጋር ጊዜ በፍጥነት እየዞረ ነው የሚታየኝ ማለት ነው። ዩኒቨርስ ፋስት ፎርዋርድ ላይ ሆና ላይክ ሁሉም ነገር ፋስት ፎርዋርድ ላይ ሆኖ ነው የሚታየኝ። እናንተ ግን እኔን ስትመለከቱኝ በጣም ዝግ ባለ መልኩ ስጓዝ ነው የምታዩ። በዚህ መልኩ ተጉዤ ልክ አሰርሽን ዲስክ የሚባለው ብርሃናማውን ፓርት አልፌ ኢቨንት ሆራይዘን የሚባለው ሐሳብ መስመር ገደቡን አልፌ ልክ እዛ ጋር ስገባ የምታዩት የመጨረሻ ብርሃን ስታክ ሆኖ ነው የምታዩት። ማለትም መቼም ወደ ውስጥ ስገባ አታዩ። ምክንያቱም አንዴ ወደ ውስጥ ከገባው በኋላ ምንም ነገር መውጣት ስለማይችል የኔ የብርሃን ነጸብራቅ እኔን የምታዩበት የብርሃን ነጸብራቅ ወጥቶ ወደ እናንተ መድረስ አይችልም። ሶ ለዘላለም እዛ ጋር ቆሜ ነው የምታዩት። ስታክ ሆኜ ታዩኛላችሁ ማለት ነው። እኔ ግን ዞሬ መመልከት ብችል ዩኒቨርስ ፋስት ፎርዋርድ ላይ ሆና ሁሉም ነገር በፍጥነት ሲሄድ ያለው ማለት ነው። የእናንተ ዘመን ሲያልፍ ሚሊዮን ዓመታት ለእናንተ ሲያልፍ ያለው ለእኔ ግን ስታክ ሆኜ አንድ እንቅስቃሴ አንድ እርምጃ እንኳን ስራመድ ማየት አትችሉም ማለት ነው። ሶ ይሄ ኃይለኛ የሆነ የብላክ ሆል ስበት የሚጀምርበት ቦታ ኢቨንት ሆራይዘን ይባላል ማለት ነው። ሶ ኢቨንት ሆራይዘንን ያለፈ ማንኛውም ነገር ተመልሶ ለመውጣት ከብርሃን ፍጥነት በላይ መጓዝ አለበት። ማለትም ከኢቨንት ሆራይዘን በኋላ ያለው የብላክ ሆል ጥልቀት የሚፈጥረው ኃይለኛ የሆነ ግራቪቲ ብርሃን ከሚጓዘው ፍጥነት በላይ ነው ማለት ነው። ላይክ ሳይንቲስቶች እንደሚናገሩ ከሆነ ጊዜና ቦታ እንደ ወንዝ ይፈሳል ማለት ነው። እዛ ጋር ጊዜና ቦታ እንደ ወንዝ ይፈሳል። ያንን ተመልሶ ለመውጣት ከብርሃን በላይ መጓዝ ይጠይቃል። ሶ በዚህ መልኩ ኢቨንት ሆራይዘንን አንደርስታንድ እናድርገው ማለት ነው። ሶ አሁን ወደ ዋናው ሲንጉላሪቲ ወደሚባለው ነጥብ ልንገባ ነው። ሶ አሰርሽን ዲስክን አለፍን፣ ኢቨንት ሆራይዘንን አለፍን። ሶ አሁን ቀጥሎ ምንድነው የሚመጣው? ሲንጉላሪቲ። ሲንጉላሪቲ ምንድነው? እንግዲህ አሁን ለምሳሌ በዚህ እስክሪብቶ እናስቡ። ይሄን እስክሪብቶ ስፔስ ታይም በስፔስ ታይም የተፈጠረ እጥፋት አድርገን ብናየው ያ ያልኳችሁ 100 ሚሊዮን 100 ቢሊዮን የሚሆን ማንኛውም የፀሐያችንን እጥፍ ክብደት ያለው ነገር እዚች የመጨረሻ የእስክሪብቶዋ ነጥብ ከአተም ያነሰች ቦታ ላይ ተሰብስቦ የሚገኝበት ቦታ ሲንጉላሪቲ ይባላል። ማለትም የብላክ ሆል የመጨረሻው ነጥብ የሚገኝበት ሲሆን ቁስ አካል ገደብ የሌለው ክብደትን አግኝቶ ነገር ግን ከአተም ባነሰ ቦታ ላይ የሚገኝ ቦታ ነው። ቢሊዮን ክብደቶች ተጨምቀው አንዲት ከነጥብ ያነሰች ቦታ ላይ ሲገኙ ያን ሲንጉላሪቲ እንለዋለን። ይሄን ያስኩት ኖት ነው። እንግዲህ በዚህ መልኩ አንደርስታንድ አድርጉት። ብላክ ሆል ክብደቶች ሁሉ አንዲት ነጥብ የምታክል ጠብታ ቦታ ላይ ገደብ የሌለው ክብደት ለማሰብ የሚከብድ የፀሐያችንን 100 ሚሊዮን እጥፍ ግዝፈት ያለው ክብደት ከአተም ያነሰች የመጨረሻ ያነሰ ቦታ ላይ ተሰብስቦ ተጠራቅሞ የሚገኝበት ቦታ ነው። ማለትም እቺ ከነጥብ ያነሰች ቦታ ላይ ከኮከባችን ከፕላኔቶቻችን ከሁሉም ነገር የሚበልጥ ክብደት እዚች አንዲት ነጥብ ላይ ተጠራቅሞ ተቀምጦ ይገኛል ማለት ነው። ይህ እንግዲህ በጣም ነው የሚያስገርመው። ሲንጉላሪቲ የምንለው ኃይለኛ የሆነ ክብደት እጅግ ከነጥብ ያነሰ ቦታ ላይ ተሰብስቦ ተቀምጦ የሚገኝበት ቦታ ነው። that means ያ ክብደት ነው እንግዲህ ስፔስ ታይምን እንዲለጥጦ ወደ ታች እንዲሳብ ያደረገው ማለት ነው። ሶ ኢቨንት ሆራይዘን ያልነው እኔ ያለፍኩበት ቦታ ይሄ ቢሆን በኋላ ላይ ይሄ ስለሚጠቅመን ነው በዚህ መልኩ ማስረዳችሁ። ኢቨንት ሆራይዘን ያልኳችሁ ቦታ ይሄ ቢሆንና
ሲንጉላሪቲ ያልኳችሁ ሁሉም ያሁላ ክብደት ተሰብስቦ የሚገኝበት ቦታ ቢሆን ይሄ የውጭው ገጽታ ስፔስ ታይም ነው ማለት ነው። ጊዜና ቦታ ታጥፎ ተጎትቶ እንዲህ እዚህ ስር ክብደት ተጠራቅሞ ይገኛል። በዚህ መልኩ ግራቪቲ ሃይ የሆነ ግራቪቲ አንድ ቦታ ላይ ተሰብስቦ ይገኛል ማለት ነው። ሶ ሲንጉላሪቲ ማለት ይሄ ነው። ሶ ሲንጉላሪቲ ላይ ምንድነው ሀፕን የሚያደርገው ምንድነው የሚገኘው የሚለውን አንስታይን ኤክስፕሌን ሲያደርገው ምንድነው የሚለው ይሄ እንግዲህ በጣም የሚያስገርም ቦታ ነው። ሲንጉላሪቲ ማለት ኃይለኛ የሆነ ክብደት ከነጥብ ያነሰ ቦታ ላይ ተሰብስቦ የሚገኝበት ቦታ ነው። ያ ማለት ልክ ሁሉም ነገር እኔም ሆንኩኝ ማንኛውም ነገር ኢቨንት ሆራይዘንን አልፌ በብላክ ሆል ውስጥ ገብቼ ልክ እዚህ ሲንጉላሪቲ የሚባለው የብላክ ሆል የመጨረሻው ነጥብ ላይ ስደርስ አንድ ነገር ሀፕን ያደርጋል። እሱ ምንድነው? ጊዜና ቦታ ያልቃል፣ ያበቃል። ይህ እንግዲህ በጣም ነው የሚያስገርመው አይደል? ምን ማለት ነው? ጊዜና ቦታ ያልቃል፣ ያበቃል ማለትም ስፔስ ታይም እጅግ ኃይለኛ በሆነ ግዝፈት ባለው ነገር ወደ አንድ ጥንጥዬ ነጥብ ተሰብስቦ ተጎትቶ ተለጥጦ መስራት የሚችልበት መንገድ ፌል አድርጎ ወደ አንድ ጥንጥዬ ቦታ ተሰብስቦ ጊዜም ቦታም እዛ ጋር ኤግዚስት ማድረግ እንዳይችል ይሆናል። that means ሲንጉላሪቲ ላይ ኢቨንት ሆራይዘንን አልፌ በኋላ ላይ ነግራችኋለሁ። ይሄ ማልፈው ሂደት ስፓጌቲፊኬሽን ይባላል። እሱን ቀጥሎ እናወራለን። ግን ኢቨንት ሆራይዘንን የሚባለውን ቦታ አልፌ እዚህ ሲንጉላሪቲ የሚባለው የመጨረሻዋ ነጥብ ላይ ብደርስ ጊዜና ቦታ የሚባል ነገርን አላገኝም ማለት ነው። ጊዜ ያልቃል፣ ቦታም ያበቃል። ይሄ እንግዲህ ላይክ ለማሰብ ይከብዳል አይደል? ላይክ ጊዜና ቦታ ጊዜ እንኳን ያልቃል ስንል አንደርስታንድ ለማድረግ ባይከብድም ጊዜ ያልቃል የሚለው ቦታ ያልቃል የሚለው ግራ ያጋባል፣ ትንሽ ይከብዳል ማለት ነው። ሶ በዚህ መልኩ ሲንጉላሪቲ ላይ ይሄ አስገራሚ ነገር ሀፕን ያደርጋል ማለት ነው። ሶ በኋላ ላይ እናወራዋለን። ቀጥሎ የምናየው ዊርድ ኢፌክቱን ነው። ዊርድ ኢፌክቶች ውስጥ አንደኛው የመጀመሪያው ስፓጌቲፊኬሽን የሚባለው ነው። ስፓጌቲፊኬሽን ምንድነው? አይ ቲንክ ስፓጌቲ ከሚለው ከፓስታ መሰለኝ የመጣው ወርዱ ይመሳሰላል። እሱ ነው ኤክስፕሌን የሚያደርገው። ስፓጌቲፊኬሽን ምንድነው የሚለውን ለመረዳት ስፓጌቲፊኬሽን ማለት አንድ ማስ ወይም አንድ ክብደት ያለው ማንኛውም ነገር ብላክ ሆል ውስጥ ሲገባ አሰርሽን ዲስክ ያልነውን ብርሃናማውን ቦታ አልፎ ኢቨንት ሆራይዘን ያልነውን የብላክ ሆል ላይክ የግራቪቲ የስበት ፍሰት የሚጀምርበትን ገደብ አልፎ ወይም አልፌ ልክ ስገባ ከዚህ ከኢቨንት ሆራይዘኑ የብላክ ሆል ኃይለኛ የሆነው ክብደት ከሚጀምርበት እስከሚጨርስበት ሲንጉላሪቲ እስካልነው ጠብታ ድረስ የሚሄደው ሂደት ቀጥ ብዬ አይደለም ወርዶ ዝም ብዬ አይደለም የሚሄደው። ምንድነው የሚፈጠረው መሰላችሁ? ላይክ ከላይ ጭንቅላቴ የሚሰማው ግራቪቲ ስበትና ከታች እግሬ የሚሰማው ስበት እኩል አይደለም። ምክንያቱም ከታች ያለው እንግዲህ ኃይለኛ የሆነ ክብደት ከታች ተጠራቅሞ ስላለ ኃይለኛ የሆነ ግራቪቲ ከታች ይፈጠራል። ከላይ ደግሞ ላይክ ያነሰ ስበት ይፈጠራል። ማለትም ከላይ ያለው የሰውነቴ አካል የሚያጋጥመው ስበትና ከታች ያለው እግሬ የሚያጋጥመው ስበት እኩል አይደለም። አሁን እዚህ ምድር ላይ ስበትን ሁሉም ነገር እኩል ነው ላይክ ኤክስፒሪየንስ የሚያደርገው። እኔም ቦድቅ ይሄም እስክሪብቶ ቢወድቅ እኩል ነው ሁሉም ነገር የሚወድቀው አይደል? ነገር ግን ብላክ ሆል ውስጥ ስትገቡ ግራቪቲ ስበት በተለያየ መልኩ ነው ላይክ አፌክት የሚያደርጋችሁ ማለት ነው። ጭንቅላታችሁን አፌክት የሚያደርገው ስበት ያነሰ የቀዘቀዘ ነው። ከታች ግን እግራችሁን አፌክት የሚያደርገው ስበት ኃይለኛ ነው። ሶ በዚህ መልኩ ምን ይፈጠራል? ላይክ ከላይ ወደ ታች መለጠጥ ይፈጠራል። ይለጥጣችኋል። ሁሉም ነገር አተማችን ኤቭሪ ፓርቲክል ማለት ነው። ሁሉም እያንዳንዱ የገባው ማስ እያንዳንዱ ፓርቲክሉ እጅግ ኃይለኛ የሆነ መለጠጥ ይፈጠርበታል። ይሄ መለጠጥ እንግዲህ የሚፈጠረው በሁለት መልኩ ነው። አንደኛ ከላይ ወደ ታች ትለጠጣላችሁ።
ሁለተኛ ከጎን ደግሞ ወደ ውስጥ ይጨምቃቸዋል። እንግዲህ ሲንጉላሪቲ ላይ ያልኳችሁ የመጨረሻዋ ነጥብ ላይ ለመድረስ ከአተም ባነሰ መልኩ ላይክ ብትንትናችሁ ወጥቶ እጅግ ኃይለኛ በሆነ መልኩ ሁሉም ነገራችሁ ተለጥጦ ነው እዛ ጋር የሚደርሰው። ምክንያቱም የስፔስ የመጨረሻዋ ያነሰች ነጥብ ለመሆን ይሄ እስክሪብቶ ላይክ ብላክ ሆል ከዚህ እስክሪብቶ ያንሳል። የብላክ ሆል የመጨረሻዋ ነጥብ ሲንጉላሪቲ ከዚህ እስክሪብቶ ያንሳል አይደል? በጣም ያነሰ አንዲት ጠብታ ላይ ነው። ሶ ይሄ እስክሪብቶ እዛ ሲንጉላሪቲ የሚባለው ቦታ ላይ እንዲህ እስክሪብቶ ሆኖ መገኘት አይችልም። ስለዚህ ምንድነው የሚሆነው? ብትንትኑን አውጥቶ ወደ ታች ይለጥጠዋል፣ ወደ ጎን ይጨምቀዋል። ይሄ ግራቪቲ ነው እንግዲህ የሚያደርገው። ያ ኃይለኛ የሆነው ስበት ወደ ውስጥ ይጨምቀኛል፣ ወደ ታች ደግሞ ይለጥጠኛል። ይሄ እንግዲህ ላይክ አደገኛ የሆነ የአሟሟት መንገድ ነው። ይሄ እንግዲህ ለጠላትም አትመኘውም በዚህ መልኩ መሞት ማለት ነው። ማንም በህይወት እዛ ሲንጉላሪቲ የሚባለው ቦታ ላይ አይደርስም። በእሳቤ ደረጃ ነው ጊዜና ቦታ እንደሚያልቅ የምናውቀው እንጂ ማንም ያንን ኤክስፒሪየንስ ማድረግ አይችልም። ሶ በዚህ መልኩ ስፔስ ታይም ግራቪቲ ኢቨንት ሆራይዘን ላይ ያለው ሎ ግራቪቲ እና ሲንጉላሪቲ ላይ ያለው ሃይ ግራቪቲ ስፓጌቲፊኬሽን የሚባልን መለጠጥ ይፈጥራል ማለት ነው። በዛ መልኩ ነው ማንኛውም ብላክ ሆል ውስጥ የሚገባ ነገር ኮከብም ይሁን ፕላኔትም ይሁን ማንኛውም ጋዝም ይሁን ማንኛውም ፓርቲክል ልክ ብላክ ሆል ውስጥ ሲገባ ቀጥ ብሎ ዝም ብሎ አይደለም የሚገባው። እጅግ አደገኛ በሆነ ኃይለኛ ስበት ወደ ታች ተለጥጦ ከአተም ባነሰ መልኩ ብትንትኑ ወጥቶ ተጨምቆ ተለጥጦ እንደ ፓስታ ማለት ነው እዛች ሲንጉላሪቲ የምትባለው የመጨረሻ ነጥብ ላይ ሄዶ ይጠራቀማል። ዛት ሚንስ ለምሳሌ አንድ ብላክ ሆል የ100 ሚሊዮን ኮከብ ግዝፈት ከሆነ ያለው እዛች ጥንጥዬ ቦታ ላይ የተጠራቀመው ክብደት ኃይለኛ ክብደት የ100 ሚሊዮን ከዋክብት ክብደት ከሆነና ሌላ አንድ ኮከብ መጥቶ እዛ ብላክ ሆል ውስጥ ቢገባ እዛ ስር ደርሶ ወርዶ እዛ ቦታ ላይ ሲገኝ ያ ብላክ ሆል 100 ሚሊዮን እና አንድ ኮከብ ላይክ ያለውን ግዝፈት ያገኛል፣ ይጨምራል ማለት ነው። ግን ያ ሲሆን ኮከቡ አይደለም ወርዶ የሚቀመጠው ተለጥጦ ተበታትኖ ስፓጌቲፋይ ሆኖ ነው እዛች ሲንጉላሪቲ የሚባለው ጊዜና ቦታ የሚያልቅበት ቦታ ላይ የሚደርሰው ማለት ነው። ሶ በዚህ መልኩ አንድ ነገር ብላክ ሆል ሲገባ ስፓጌቲፊኬሽን የሚባልን ሂደት አልፎ ሲንጉላሪቲ ያልነው የብላክ ሆል የመጨረሻ ነጥብ ስፔስ ታይም ጊዜና ቦታ የሚያልቅበት የመጨረሻዋ ጠብታ ላይ ይጠራቀማል ማለት ነው። ሶ በዚህ መልኩ ብላክ ሆልን አንደርስታንድ እናደርገዋለን። ቀጣይ አሁን ይሄ ትንሽ አወዛጋቢ ወይም ከባድ እንደሆነ ይገባኛል ትንሽ ሐሳቡ፣ ግን ቀጣይ የምናወራው ነው ከባድ። ሶ ምንድነው የሚሆነው የሚለውን እንድንጠይቅ ያደርገናል ማለት ነው። ከሲንጉላሪቲ በኋላ ምን አለ የሚለው ማወቅ አይቻልም፣ ማንም ገብቶ ማየት አይችልም። በካልኩሌሽን ደረጃ ግን ሲንጉላሪቲ ኤግዚስት እንደሚያደርግ ማወቅ እንችላለን አይደል? ሶ ይሄ ብላክ ሆል ውስጥ የገባ ክብደት ሁሉ ኢነርጂ ሁሉ ማስ ሁሉ የት ነው የሚሄደው? ምን ውስጥ ነው የሚገባው? የት ነው የሚደርሰው የሚል ጥያቄን እንድናነሳ ያደርገናል ማለት ነው። ማለትም ላይክ ገብቶ ውስጥ አይቀርም። ምክንያቱም በፊዚክስ ህግ ወይም በማንኛውም የናቹራል ህግ ማንኛውም ነገር ከዩኒቨርስ ውስጥ መጥፋት አይችልም። nothing cannot be destroyed። ምንም ነገር ዲስትሮይ መሆን መጥፋት አይችልም። ኢነርጂን ዲስትሮይ ማድረግ አይቻልም። ሶ ይሄ የተዋጠው ኃይል ዩኒቨርስ ብላክ ሆል ውስጥ የገባው ኃይል እኔ ወዴት እሄዳለሁ? ብላክ ሆል ከዋጠኝ በኋላ ሲንጉላሪቲ ላይ ደርሻለሁ አይደለም? ተበታትኖም ቢሆን ላይክ አተሞች ብትንትናቸው ወጥቶ ሁሉም ነገር ተበታትኖ እዛ ጋር ግን ተጠራቅሞ ተቀምጧል አይደል? ወዴት ነው የሚሄደው የሚል ጥያቄ እንድናነሳ ያደርገናል ማለት ነው። ሶ እዚህ ጋር አንስታይን ይህንን ሁላ ትንታኔ ካቀረበው በኋላ ቀጣይ ማን ይመጣል? ስቲፈን ሃውኪንግ ይመጣል። ፕሮፌሰር ስቲፈን ሃውኪንግ ይመጣና ሃውኪንግ ራዲዬሽን የሚባል አንድ ሌላ እሳቤን ያመጣብናል ማለት ነው። ይሄ እንግዲህ ሃውኪንግ ራዲዬሽን ሌላ ቀጣዩ አወዛጋቢ ነገር ነው። ሶ ሃውኪንግ እዚህ ላይ ምን ይለናል? የአንስታይን ሪላቲቪቲ ቲዮሪ ላይ የሚጣና የኳንተም መካኒክስ እሳቤን ይጨምርበታል ማለት ነው። የኳንተም መካኒክስ እሳቤን ይጨምርበትና ምን ይለናል? ብላክ ሆል እኮ ዘላለማዊ ነገር አይደለም ማለትም ብላክ ሆል እኮ እንደ ኮከብ ሁሉ እድሜውን ጨርሶ
ይሞታል፣ ያልቃል። ብላክ ሆል ጭራሹኑ ብላክ አይደለም። እንደምታስቡት ብላክ ሆል ጥቁር ነገር ብቻ አይደለም። ብላክ ሆል በዙሪያው የምናየው መጀመሪያ ላይ ያየነው አሰርሽን ዲስክ ያልነው ላይክ በዙሪያው ያሉትን ነገሮች እየሰበሰበ ብርሃንን ይፈጥራል ያልነው የምናየው ብርሃን በዙሪያው ያሉትን ነገሮች ከመሰብሰብ ብቻ አይደለም የሚፈጠረው ያ ብላክ ሆል። ብላክ ሆል በራሱ ራዲዬሽንን ኤክስሬይን ኢሚት ያደርጋል፣ ያወጣል፣ ያመነጫል። ብላክ ሆል እንደማንኛውም የዩኒቨርስ እንደማንኛውም ክስተት ሁሉ እድሜ ያለው ላይክ ይፈጠራል፣ ያድጋል፣ ይገዝፋል። ከዛ በኋላ ግን ኢነርጂውን ላይክ ያወጣዋል፣ ኢነርጂውን ኢሚት ያደርጋል። በዚህ መልኩ ታዲያ ሲያወጣው በራዲዬሽን መልኩ በግለት መልኩ ነው የሚያወጣው። ያ ግለት ደግሞ የሚፈጥረው የብርሃን ምንጭ አለ በዙሪያው ይለናል ማለት ነው ሃውኪንግ። በዚህ መልኩ ለረጅም ዘመናት ኢነርጂውን ኢሚት ያደርገዋል። ኢነርጂውን ብላክ ሆል ያጠራቀመውን ክብደት ማስ ያጠራቀማቸውን ማንኛውንም ፓርቲክሎችን ማሶችን ላይክ በራዲዬሽን መልኩ በግለት መልኩ ያወጣቸውና እድሜውን ጨርሶ ይሞታል። ይሞትና ላይክ ከዩኒቨርስ ውስጥ ይጠፋል አለን። ይሄ ሌላን ጥያቄ እንጠይቅ ያደርገናል። ምንድነው የሚሆነው? ጥያቄው ነው። ፓውዝ አድርጋችሁ ጥያቄውን ብታስቡት ደስ ይለኛል ሳላነሳው በፊት። እዚህ ጋር አንድ ጥያቄ እናነሳለን ማለት ነው። ብላክ ሆል ሃውኪንግ እንዳለው ትክክለኛ ሐሳቤ ነው። ያው ሃውኪንግ በምርምር የተረጋገጠ ነው። ብላክ ሆል በጊዜ ሂደት እድሜውን ጨርሶ የሚሞት ነገር ከሆነ ያ የሰበሰበው ውስጡ የበላቸው ውስጡ ያስገባቸውና ሲንጉላሪቲ ላይ የተጠራቀሙት እነዛ ሁላ ክብደቶች፣ እነዛ ሁላ ማሶች፣ እነዛ ሁላ ኢንፎርሜሽኖች የት ይሄዳሉ የሚል ጥያቄ እንድናነሳ ያደርገናል ማለት ነው። ይሄ ነው እንግዲህ እጅግ ከባዱ ፓርት የብላክ ሆል ማለት ነው። ቢኮዝ ማንኛውም ነገር ዩኒቨርስ ውስጥ መጥፋት አይችልም። ብላክ ሆል ኢንፎርሜሽን የሚያጠፋ ነገር አይደለም። ወዴት ይሄዳል የሚል ጥያቄ እንድናነሳ ያደርገናል። እንድናነሳ የምንገደደው ጥያቄ ይሄ ኢንፎርሜሽን የት ይገባል የሚለው ብቻ አይደለም። እሱን እንመጣለን። ብላክ ሆል ኢንፎርሜሽን ፓራዶክስ የሚለውን ሐሳብ ያልኳችሁ እናነሳለን። ግን ከዛ ውጪም እኮ አንድ ማንሳት ያለብን ጥያቄ አለ። አንዴ ብላክ ሆል ሃውኪንግ እንደነገረን ከሆነ ኢነርጂውን ማሱን ኢሚት ያደርጋል፣ ያወጣል ብሎናል አይደል? ሲንጉላሪቱ ላይ ያለውን ማስ ያወጣዋል ከኢቨንት ሆራይዘኑ ውጪ አሰርሽን ዲስኩ ጋር በራዲዬሽን መልክ በግለት መልክ እያወጣው ኢነርጂውን ጨርስና ነው የሚሞተው ብሎናል አይደል? ግን አንስታይን መጀመሪያ ላይ ምን ብሎናል ብለናል? ምንም ብላክ ሆል ውስጥ የገባ ነገር ተመልሶ አይወጣም በብርሃን ፍጥነት ካልተጓዘ በስተቀር ብሎናል። ምንም ነገር ደግሞ በብርሃን ፍጥነት መጓዝ አይችልም። እንዴት ነው ተመልሶ የወጣው? አሁን ኢንፎርሜሽኑ ያው ላይ የገባው ነገር ብላክ ሆሉ ካለ ከሞተ በኋላ ወዴት ይሄዳል የሚለው እናነሳለን። ግን ብላክ ሆል ላይክ ከኢቨንት ሆራይዘን ያለፈ ነገር በሙሉ በብርሃን ፍጥነት ካልተጓዘ በስተቀር አይወጣም ብለናል አይደል? እንዴት ነው የሚሆነው? ይሄ ማለት የአይንስታይን ቲዮሪ ስተት ነው ማለት ነው ወይ ብለን ስንል ኖ ስተት አይደለም ይለንና በጣም አወዛጋቢ የሆነ ነገርን ሃውኪንግ ያነሳል ማለት ነው። እሱ ምንድነው? ይሄ ኢነርጂ ላይክ ኢነርጂውን ኢሚት የሚያደርገው በራዲዬሽን መልኩ የሚያወጣው ይሄ የገባው ውስጥ የገባው ማስ ሲንጉላሪቲ ላይ ከደረሰ በኋላ አይደለም ተመልሶ የሚወጣው ይለናል። እና እንዴት ነው ተብሎ ሲጠየቅ እዛ ኢቨንት ሆራይዘን የሚባለው ጠርዙ ጋር ይሄኛው አንዱ ፓርቲክል ሲገባ አንደኛው ኔጌቲቭ ፓርቲክል ሲገባ እዛው ፓርቲክሉ ጋር ፖዚቲቭ ቻርጅ ደግሞ ይወጣል። ላይክ ኔጌቲቭ ፖዚቲቭ ቻርጅ ሲገባ ኔጌቲቭ ቻርጅ ይወጣል። ላይክ አንድ ማተር ሲገባ አንታይ ማተር በሚባል መልኩ ደግሞ ሌላ ተቃራኒ የሆነ የዛ ተቃራኒ ፓርቲክል ደግሞ እዛው ጋር ነው ላይክ በተቃራኒ መልኩ የሚወጣው። ይሄ እንግዲህ እጅግ አወዛጋቢ ነገር ነው ማለት ነው። ኳንተም መካኒክስ ላይ ገብቶ ነው ኤክስፕሌን የሚያደርገው። አንስታይን አልተሳሳተም፣ ትክክል ነው። ውስጥ የገባ ነገር አይወጣም። ግን ላይክ
የገቡት ፓርቲክሎች እዛው ሲገቡ በተቃራኒ ደግሞ በራዲዬሽን መልክ የፓርቲክሉ ተቃራኒ ሌላ ኔጌቲቭ ቻርጅ ደግሞ ይወጣል እዛው ጋር ኢሚት አድርጎ በግለት መልኩ በራዲዬሽን መልኩ ይወጣል አለ ማለት ነው። ሶ ይሄ በራሱ ሌላ ግራ አጋቢ ኮንሰፕት ይሆናል ማለት ነው። ሃውኪንግ ራዲዬሽን የሚባለው ይሄ ነው። ማንኛውም ብላክ ሆል ውስጥ የሚገባ ነገር በሙሉ ላይክ ማሱ ይሄ እኔ አሁን ስገባ ውስጥ የኔ ክብደት እኔ እገባለሁ ላይክ አሰርሽን ዲስክ አልፌ ሁሉንም ነገር አልፌ ሲንጉላሪቲ ላይ እደርሳለሁ። ግን ስገባ የኔ ተቃራኒ ሌላ ኢነርጂ ላይክ አይ ዶንት ኖ ይሄን እንዴት ኤክስፕሌን እንደማደርገው እጅግ ግራ አጋቢ ነው። እዛው አሰርሽን ዲስኩ ላይ በግለት መልኩ እየወጣ ነው ማለትም እየገባሁም እየወጣሁም ነው። this is so confusing አይደል? ሶ ሃውኪንግ ታዲያ ይሄን ኤክስፕሌን ሲያደርግ ውስጥ የገባው ኢነርጂ ኢንፎርሜሽን ውስጥ ሲንጉላሪቲ ላይ የደረሰው ኢንፎርሜሽን የሚል ጥያቄን ያመጣል ማለት ነው። የደረሰ እሱስ የት ገባ ብላክ ሆል ከፈነዳ ከሞተ በኋላ ሲባል እንግዲህ እዚህ ጋር ነው ብላክ ሆል ኢንፎርሜሽን ፓራዶክስ የሚመጣው። ሃውኪንግ እንግዲህ ላይክ ፕሮባብሊ ሊሆን የሚችለው የሚል ሐሳብን አነሳና ብላክ ሆል ኢንፎርሜሽንን ከዩኒቨርስ ውስጥ ኢሬዝ የሚያደርግ የሚያጠፋ ነገር ሊሆን ይችል ይሆናል አለ ማለት ነው። ከዛ ግን 2019 ላይ አንድ ጥናት ወጣ። ሃውኪንግ የተሳሳተው አንድ ነገር ሁሉንም ትክክል ሆኖ ግን ይሄ እዛ ኢቨንት ሆራይዘኑ ላይ በግለት መልኩ የብላክ ሆል ኢነርጂ ይወጣል በራዲዬሽን መልኩ በኤክስሬ መልኩ ያለው በግለት መልኩ ኢነርጂ ብቻ አይደለም እዛ ግለት ውስጥ ኢንፎርሜሽንም አለ። ያ ግለት ኢንፎርሜሽኑንም ይዞ ነው የሚወጣው የሚል ሐሳብን አነሳ። ማለትም ብላክ ሆል ሲሞት ውስጥ ያዘውን ነገር በሙሉ በግለት መልኩ አውጥቶ ነው የሚሞተው። ኢነርጂውን ማሱን በግለት መልኩ ውስጡ አለ የሚል ሐሳብን አነሳ ማለት ነው። ይሄም still it's confusing so like በዚህ መልኩ የብላክ ሆልን አወዛጋቢ ሐሳብ ያስቀምጣሉ ማለት ነው። so it's so confusing የነዚህ የመጨረሻዎቹ የሃውኪንግ ራዲዬሽን እና ኢንፎርሜሽን ብላክ ሆል ኢንፎርሜሽን ፓራዶክስ የሚባሉት ሁለት ሐሳቦች ትንሽ አወዛጋቢ ናቸው። ሳይንቲስቶቹ ራሱ ኤክስፕሌን ሲያደርጉት በጣም ነው የሚወዛገቡበት ማለት ነው። ሶ እንደ ሐሳብ ደረጃ በዚህ መልኩ እንያዘው፣ በዚህ መልኩ አንደርስታንድ እናድርገው እንጂ ሙሉ ለሙሉ ለመረዳት ያስቸግራል። ምክንያቱም አዳዲስ ሳይንቲፊክ ጥናት ውጤቶችም ገና እየተጻፉ እንደሆነ ነው የተረዳሁት። ብራያን ኮክስ ያደረገውን አንድ ኢንተርቪው እቺ ነበርና ሶ የሚወጡትን አዳዲስ ጥናቶች እያየን እንግዲህ ተጨማሪ ሐሳቦች ካሉ ደግሞ እንጨምራለን። ሌላው አንድ እዚህ ጋር መጨረሻ ላይ የምናነሳው ብላክ ሆሎችን እንዴት ዲቴክት እናደርጋለን ስንል መጀመሪያ እንዴት እናያቸዋለን ስንል አሰርሽን ዲስካቸው የሚሽከረከረው ግለት ብለናል አይደለ? ከዛ ውጪ ሌላኛው አንድ ብላክ ሆሎችን ዲቴክት የምናደርግበት መንገድ ቅድም መሀል ላይ ባነሳው አወዛጋቢ ይሆናል ብዬ ነው መጨረሻ ላይ ያስቀመጥኩት። አንስታይን ሪንግ የሚባል ፎቶን ስፌር የሚባል ቦታ አለ። ከአሰርሽን ዲስኩ ደግሞ ቀረብ ያለ ወጣ ያለ ቦታ ላይ ፎቶን ስፔር የሚባል ቦታ አለ። ላይክ ሌየሩ ማለት ነው። እዛ አካባቢ ላይ ብርሃን ይታጠፋል። ግራቪቲ እንግዲህ ኃይለኛ ነው ብለናል አይደለ? ሶ ብርሃን አንድ የብርሃን ጨረር በዛ በኩል ሲያልፍ በብላክ ሆልስ በኩል ሲያልፍ እዛ ፎቶን ስፌር የሚባለው አንስታይን ሪንግ በመባል ይታወቃል። እዛ ፎቶን ስፌር ላይ ብርሃን ይታጠፋል። ብርሃንን ራሱ በዛ ፍጥነት የሚጓዝን ነገር ይዞ አጥፎ ያስቀራል ማለት ነው። በዚህ ሰዓት ብርሃን ቤንድ ያደርጋል። ያኔ ላይት ቤንድ ሲያደርግ ፎቶን ስፌር ላይ ብርሃን ሲታጠፍ ስናይ በዚህ መልኩ ብላክ ሆልን ዲቴክት እናደርጋለን። ሌላ አንድ የሚገርም ነገር ያስኩት ብላክ ሆሎችን ስንመለከት ፎቶ ላይ የምንመለከተው ላይክ ክብ የሆኑ ቅርጽ ያለው ነገር አድርጎ ነው የሚያሳየን አይደለ? የምናገኛቸው መረጃዎች ላይ በሙሉ ቪዲዮዎቹም ላይ የምታዩት ላይክ ከላይ ከታች የተለያዩ ፓርቶችን ለማየት እንችላለን አይደል? ነገር ግን ሪያሊቲው ብላክ ሆል ፍላት ነው።
እኛ የምናየው ገጽታው አሁን የላይኛውን ገጽታውን የታችኛውን የመሃሉን ገጽታውን ልናይ እንችላለና ግን ኢን ሪያሊቲ ብላክ ሆል ፍላት ነው። ሶ እንዴት ነው የምናየው ስንል ብላክ ሆል እንግዲህ እንዳልኳችሁ በጣም ውዝግብግብ የሚያደርግ ነገር ነው። ከላይ የምናየው የጀርባውን ገጽታው ነው ታጥፎ ለኛ የሚታየን ማለት ነው። አይኖ በጣም ላወዛግባችሁ እንደምችል እዚህ ጋር ይገባኛል። ግን ከላይና ከታች የምናየው ጀርባውንና ፊት ለፊቱን እኩል ነው የምናየው። ማለትም ብላክ ሆልን ስንመለከት ላይክ ከፊት ለፊት የምናየው ፍላት ዲስክ ነው። ግን ለኛ ሲታየን ጀርባውንም ፊት ለፊቱንም ከፊት ለፊት ሆኖ ይመጣልናል ማለት ነው። በዚህ መልኩ ላይክ ግራቪቲን አወዘጋግበው ላይክ ተፈጥሮ አቅሏን እንድስት የሚያደርግ የዩኒቨርስ ፊኖሚና ነውና ይሄ በጣም ነው የሚያስገርመው። ሶ ከሲንጉላሪቲ በኋላ ምን ይሆናል ለሚለው እንግዲህ ሲንጉላሪቲ ላይ ታይም እና ቦታ ያልቃል ብለናል። የተለያዩ ሳቢዎች አሉ በቲዮሪ ደረጃ። ወርም ሆልን ክሬት ሊያደርግ ይችላል ሲንጉላሪቲ የሚል ሳቢ ያለ። ወርም ሆል ማለት ሌላ ጋላክሲ ውስጥ እንድንሄድ መንገድ የሚከፍት መንገድ ሊፈጠር ይችላል እዛ ጋር የሚል አለ። ዋይት ሆል የሚባል ነገር አለ ደግሞ። ከዛ በኋላ ዋይት ሆል በሚል ደግሞ የብላክ ሆል ተቃራኒ ሌላ ሐሳብ አለ። እሱንም ያነሳሉ። ወደ ሌላ ዩኒቨርስ መንገድን የሚከፍት ክስተትም ሊሆን ይችላል የሚሉ ሐሳቦች አሉ። እንግዲህ የተለያዩ በጣም አወዛጋቢ ሐሳቦች አሉ። በቅርብ ደግሞ አንዳንድ ነገሮች ላይ ያየው ነበረ። ኢንፋክት የኛ ዩኒቨርስ ራሱ እጅግ ግዙፍ ብላክ ሆል ውስጥ ልትገኝ ትችል ይሆናል የሚል ሐሳብ አለ። ያ በጣም የሚያስገርመው አይደለ? የተለያዩ አወዛጋቢ ሐሳቦች አሉት። በዛውም ልክ ደግሞ ደስ የሚሉ ነገሮችም እንዳገኛችሁበት ተስፋ አደርጋለሁ። የብላክ ሆል ዋና ሐሳቦች ብያነስ ያስኳቸው እንግዲህ እነዚህ ናቸው። ይገርማል አይደል? ደስ ይላልም ይገርማልም። ስለ ዩኒቨርስ ማወቅ በጣም ደስ ከሚሉ ነገሮች ውስጥ አንዱ ዩኒቨርስ ብዙ የሚገርሙ ነገሮች አሉትና ይሄን ሁላ በዚህ መልኩ ካነሳን አንድ ሁለት እንደ ሐሳብ ዝም ብዬ ያስኳቸውን የግል ጨዋታዎች እናውራና ስለ ዩኒቨርስ የሚገርሙኝ ነገሮች እንዲሁ ትንሽ አውርቻችሁ አንዳንድ እይታዎችን ትንሽ ብል አጣሉም ብዬ አስባለሁ። ስለ ዩኒቨርስ ማወቅ ስለ ኔቸር ማወቅ በጣም ደስ ከሚሉ ነገሮች ውስጥ አንዱ ነው። ላይክ እኔ በላይፌ በዚች ባጭር እድሜም ቢሆን የተለያዩ ሐሳቦችን ለመዳሰስ የተለያዩ ኮንሴፕቶችን ለማየት ሞክሬያለሁ። የተለያዩ ሃይማኖታዊ ሐሳቦችን ለማንበብ ሞክሬያለሁ። የተለያዩ ፍልስፍናዎችን፣ የተለያዩ የፖለቲካ እይታዎችን፣ የቢዝነስ እይታዎችን፣ የትምህርት ዘርፎችን፣ የሙያ ዘርፎችን ብዙ ነገሮችንም ላይክ በደንብ ጠለቅ ብዬ ገብቼ ለማየት የሞከርኩባቸው ጊዜዎች ቀላል አይደሉም። ግን በጣም የሚገርመው ነገር በእውነት ነው የምላችሁ ስለ ዩኒቨርስ ከማወቅ ስለ ኔቸር ከመጠየቅ ከማወቅ በላይ ለውስጤ የቀረበ ነገር እስካሁን አላገኘሁም። እውነት ነው የምላችሁ። እንደምታዩት እንግዲህ ላይክ ከአእምሮ በላይ የሆኑ ብዙ ነገሮች አሉ። እኛ እንግዲህ ነክተንም ገና አልጀመርናቸውም። ምኑንም አውቀንም አይደለም ይሄን ያህል። ግን በጥቂቱም አንደርስታንድ ለማድረግ ባረኩት ሙከራ በጣም የሚያስደስት የሚያስገርም የተለየ ስሜት ውስጥ የሚከት አንድ ነገር ቢኖር ስለ ዩኒቨርስ ማወቅ ነው። በጣም የሚያስደስት ነገር ነው። ለውስጥ የሚቀርብ አንድ ነገር ነውና ለምን ይሆን ይሄ ሆኖ ብዬ ሳስብ ይመስለኛል እንደው ተፈላሰፍክ እንዳትሉኝ፣ ግን አይ ቲንክ ስለ ራሳችን እያወቅን ስለሆነ ይመስለኛል ስለ ዩኒቨርስ ስናውቅ እነዚህ ዲፕ የሆኑ ነገሮች አንደርስታንድ ስናረግ ስለ ራሳችን መልሰን እያወቅን ስለሆነ ይመስለኛል ለውስጣችን እንዲህ የሚቀርበው። አንድ በአስትሮኖሚ አንድ አባባል አለ we are the universe experiencing itself የሚባል ነገር። እኛ ዩኒቨርስ ውስጥ ሳንሆን ያለነው እኛ ራሳችን ዩኒቨርስ ነን የሚል ሐሳብ አለ እና ኢትስ ደግሞ ትሩ እውነት ነው። እኛ ዩኒቨርስ ውስጥ ሳይሆን ያለነው ዩኒቨርስ ውስጥ ያለን የተለየን አካል ሳንሆን እኛ ራሳችን በራሳችን ዩኒቨርስ ነን። ላይክ
ራሳችን ኤክስፒሪየንስ እያደረግን ያለን ነን። እንዴት ለሚለው ትንሽ ወደ ኋላ ትሬስ ባክ አድርጎ ሳይንሳዊ እንትኖች አሉት። አሁን we are made of stardust የሚባል ሐሳብ አለ። አሁን መጀመሪያ ላይ ቅድም መግቢያ ላይ ብያችሁ ነበረ ከከዋክብት ፍንዳታ የሚፈጠር የከዋክብት አቧራ ነው ፕላኔቶችን የሚፈጥረው። ሶ ከዛ ፕላኔት ላይ ከተፈጠሩ ምግቦችን ምኖችን በልተን ከዛ ነው እኛም ላይክ እኛነታችን የሚወጣው ከዛ ነውና ሁሉም ነገር ከከዋክብት ፍንዳታ ከከዋክብት አቧራ ነው የሚፈጠረው። we are made of stardust። የምታዩት ነገር በሙሉ የምታዩት ወርቅ የምታዩት ዳይመንድ የምታዩት ምን በከሚሊየን ሚሊየን አመታት በፊት ከከዋክብት ፍንዳታ ላይ ፎርም ያደረገ ነው እና እንበላው ምግብ የምንጠጣው ውሃ ኤቭሪቲንግ ከከዋክብት ፍንዳታ ላይ ፎርም ያደረገ ነውና when we trace back ራሳችንን ወደ ኋላ ጎተት አድርገን ስናየው እኛም ከዩኒቨርስ ነው የወጣ ነው የዩኒቨርስ አካል ነን እኛ ራሳችን ዩኒቨርስ ነንና ለዛ ይመስለኛል ደስ የሚለው። ግን ደግሞ አንድ ነገር አለ ስለ ዩኒቨርስ ላይክ እንደዚህ አንደርስታንድ እያደረክ ስመጣ እንደዚህ አንዳንድ ነገሮችን ዲፕሊ ገባ ብሎ ለማየት ስትሞክር እውነት ለመናገር ጥያቄን ይፈጥራል ማለት ነው። ሲሪየስ የሆኑ ጥያቄዎችን ይፈጥርባል። እሱ ምንድነው ላይክ ብዙዎቻችሁ ልገምቱ የምትችሉት ምን እንደሚሆን አውቃለሁ። ፈጣሪ ያለ ወይ የለም የሚል ጥያቄ ነው የሚፈጥረው ብላችሁ ልገምቱ እንደምችል አውቃለሁ። ቢኮዝ ብዙዎች ወደ እንደዛ አይነት ጥያቄ ነው የሚገቡት ስለ ዩኒቨርስ ሲነሳ። ግን እኔ አይደለም ጥያቄ ያ ጥያቄ ሆኖብኝ አያውቅም። ላይክ የኔ ጥያቄ ስለ ዩኒቨርስ ኤቭሪቲንግ ከማየት አንደርስታንድ በጥቂቱም አንደርስታንድ ከማድረግ የሚፈጠርብኝ ጥያቄ ቀላል ሊመስል ይችላል። ጥያቄው ግን ቀላል አይደለም። አስረዳችኋለሁ። ምንድነው እየሆነ ያለው ላይክ what's going on what's happening የሚል ጥያቄ ነው የሚፈጥርበት። ምንድነው ይሄ ሁላ ነገር እየሆነ ያለው ምንድነው? ለምንድነው ሳፕን እያደረገ ያለው? ሚኒንጉስ ምንድነው የሚል ጥያቄ ነው ያነሳባል ማለት ነው። ይሄ እንግዲህ ላይክ ቀላል ጥያቄ ተራ ጥያቄ ሊመስል ይችላል። ግን ብዙ ትላልቅ የሚባሉ ሰዎች ላይ ኤግዚስተንሻል ክራይሲስ የሚባል ነገር የፈጠረ ጥያቄ ነው። ባይዘው በፍልስፍናው ዓለምም የተለያዩ ሐሳቦች አሉት እና አሁን ለምሳሌ ኢሎን መስክ በ7 አመቱ ይህን ጥያቄ ጠየቀው። ኤግዚስተንሻል ክራይሲስ በ7 አመቱ አጋጥሞት መጽሐፍ ቅዱስ አነበብኩ አለ፣ ቁርአን አነበብኩ አለ፣ የአይሁዶችን ቶራህ አነበብኩ አለ። ይህን ጥያቄ ለመመለስ ማለት ነው what's going on ምንድነው እየሆነ ያለው? የት ነው ያለነው? የት ነው ያለው ሁሉም ነገር? ይሁላን ሀፕን እያደረገ ያለው ነገር የት ነው ያለው? የት ነው ሀፕን እያደረገ ያለው? ለምንድነው ሀፕን እያደረገ ያለው የሚለውን ጥያቄ ለመመለስ ብዙ ነገር አነበብኩ አለ። ግን አመርቂ መልስ አላገኘው። በራሴ ዩኒቨርስን ለመዳሰስ ተነስቶ ይላል በልጅነቱ ማለት ነው። ሶ ዛሬ ኢሎን እንደዚህ ከዩኒቨርስ ጋር የሚዳክረው እቺ የተነሳችበት የኤግዚስተንሻል ጥያቄ ነው ማለት ነው። ሶ ይሄን የኤግዚስተንሻል ጥያቄ እንደ ማህበረሰብ ብዙ ማህበረሰቦች እንግዲህ በራሳቸው የተለያዩ ሃይማኖቶችን ፈጥረው ለመመለስ ሞክረዋል። አንዳንዶች ላይ ይሄ የኤግዚስተንሻል ጥያቄ ምንድነው እየሆነ ያለው? ምንድነው ሀፕን እያደረገ ያለው? የት ነው ያለነው? የት ነው ይሄ ሁላ ነገር ሀፕን እያደረገ ያለው? ለምንድንስ ነው ይሄ ሁላ ነገር ሀፕን እያደረገ ያለው? የት ነው ይሄ ሁላ ነገር ያለው? እና ምን ውስጥ ነው ያለነው የሚለው ሌላ ጥያቄ ነው ማለት ነው። ትንሽ ላይክ ጊዜ ወስዳችሁ ለራሳችሁ ካያችሁት ላይክ ማንኛውም ሰው ተረጋግቶ ማሰብ የቻለ ሰው በሙሉ ሊጠይቀው የሚችለው ጥያቄ ይመስለኛል። you know how እንዴት መሰላችሁ እንበልና እዚህ ዩኒቨርስ ውስጥ አሁን ላይ ላይክ የተለያዩ የማህበረሰብ ሐሳቢ ውስጥ የቤተሰብ ሐሳቢ ውስጥ ሃይማኖት ሐሳቢ ውስጥ ምናምን ገብታችሁ ነው ራሳችሁን በስላችሁ ያገኛችሁት። ግን እንበልና በዚህ ብስለታችሁ ምንም አይነት አሁን የምታውቁትን ሐሳቢዎች ምኖች ሳታውቁ ወደዚህ ዩኒቨርስ በሆነ አጋጣሚ መጣችሁና እቺ ምድር አያችሁ፣ ሰዎችን አያችሁ፣ ይሄን ዩኒቨርስ አያችሁ፣ ኤቭሪቲንግ ሀፕን እያደረገ ያለውን ነገር አያችሁና የመጀመሪያ ጥያቄ የሚሆነው ነገር ምንድነው ይመስለኛል? ፈጣሪ አለ የለም አይመስለኝም የሚሆነው።
ምንድነው እየሆነ ያለው ነው የሚሆነው የመጀመሪያው ጥያቄ። ማንኛውም ሰው ለመጀመሪያ ጊዜ ይህንን ዩኒቨርስ የማየት አጋጣሚ ካገኘ በስሎ የመጠየቅ አቅም ላይ ደርሶ የሚጠይቀው የመጀመሪያው ጥያቄ what's going on፣ ምንድነው ሁላ ነገር ለምን ነው ሀፕን እያደረገ ያለው የሚል ጥያቄ ነው የምንጠይቀው። ያ ነው ጥያቄው። ግን ይህን ጥያቄ በሁለት መንገድ የሚወስዱ ሰዎች አሉ። አንዳንዶች ላይክ ኦፕቲሚስቲክ ናይሊዝም የሚባል ሐሳብ አለ እና ኤግዚስተንሻል ብሪድ ኦር ኤግዚስተንሻል ክራይሲስ ያልኳችሁ ነገር አለ። አንዳንዶች ይህንን ነገር እንደ ፍርሃት ይህ ሁላ ዩኒቨርስ በድሮ ጊዜ ዩኒቨርስ የተፈጠረው ለኛ እንደሆነ ሁላ ነገር ሀፕን እያደረገ ያለው ለኛ እንደሆነ ነበር የምናስበው። ግን ላይክ ከኛ ያለፈ ሚኒንግ ያለው ነገር ከኛ የዘለለ ነገር እንዳለ ሰፋ ያለ አንደርስታንዲንግ ስታገኙ ላይክ ሚኒንግለስ የሆነ ህይወታችሁ የእናንተ ኤግዚስተንስ ሚኒንግለስ እንደሆነ ይሰማችኋል ማለት ነው። ይሄ ኤግዚስተንሻል ክራይሲስ የሚባለው ይሄ ነው። በተቃራኒው ደግሞ ኦፕቲሚስቲክ ናያሊዝም የሚሉት ሐሳብ አለ። እሱ ምንድነው? whatever it is whatever happen እያደረገ ያለው whatever it is like ግዴታ ሚኒንግ ሊኖረው አይገባም፣ ኤክስፒሪየንስ ማድረጉ በቂ ነው ይላሉ። እና እኔ ያንን ከሚሉት አንዱ ነኝ። like I don't know what's happening ምን እየሆነ እንደሆነ like ለጠየቁት ጥያቄ መልስ ላላገኝ ይችላል። ግን here is the twist whatever is happening ምንም ነገር ይሁን ምንም እየተፈጠረ ያለው ምክንያቱ ምንም ይሁን ምንም I am so lucky like I'm glad እኔና እናንተ በጣም እድለኞች ነን ማለት ነው። ይሄንን እየሆነ ያለውን ነገር ኤግዚስት አድርገን ኤክስፒሪየንስ ማድረግ መቻላችን ትልቅ እድለኝነት ነው በእውነት ነው የምላችሁ። because it is so rare to exist እዚህ ዩኒቨርስ ውስጥ ኤግዚስት ማድረግ በጣም ሬር ነው። እኛ ኤግዚስት የማድረግ እድላችን እዚህ ዩኒቨርስ ውስጥ to the power of like ገደብ የሌለው ቁጥር ነው። እኛ የማንፈጠርበት እድል ነበረ ሰፊ ማለት ነው። እኛ እንድንሆን ያደረገችን የዘር ፍሬ ለጥቂት ትንሽ ዞር ብትል ይሄ ኤግዚስተንሳችን like happen አያደርግም ነበር። we are so lucky በጣም ማለት ነው you know ማንፈጠርበት እድል በጣም ሰፊ ነበርና ተፈጥረን እንዲ ሰልፍ አዌር የሆነ ማንነትን አግኝቶ ይሄንን ሚስቴሪየስ የሆነ ክስተት ዩኒቨርስን the most beautiful thing experience ማድረግ it's so being lucky በጣም እድለኛ መሆን ነውና ጥያቄ ምንድነው እየሆነ ያለው የሚል ቢሆንም ግን የሁል ጊዜ ጥያቄ ቢሆንም ግን የፈለገ ነገር ይሁን እየሆነ ያለው ይሄ እየሆነ ያለው ነገር አካል መሆኔ እና ዊትነስ ማድረጌ ኤክስፒሪየንስ ማድረጌ በላይፍ ታይም በጣም ትልቅ እድለኝነት ነው። እኔ ብቻ ሳይሆን እናንተም እድለኛ እንደሆናችሁ ልትረዱት ይገባል። because ጥንጥዬ ስህተት ያናንተን አለመኖር ሀፕን ማድረግ ትችል ነበረ ቀላሉ እና እኔ ሞትን ማስበው ሞትን ማየው ምረዳው የልብ ምት መቆም እንደሆነ ከዛ በኋላ ምንም ነገር ይኖራል ብዬ ማስበው ነገር ባይኖርም ግን እንደሚባለው ከሞት በኋላ ህይወት ካለ እንደሚባለው ከሞት በኋላ ኤግዚስት የማድረግ ሪያሊቲ ካለ ሁለት ነገር ሀፕን ቢያደርግብኝ ደስ ይለኛል ማለት ነው። አንደኛው ድጋሚ እዚህ ምድር ላይ በፈጠር ደስ ይለኛል ከሞት በኋላ ይሄንኑ ራሴ ነው ይሄንኑ አብዲሳ ሆኜ ድጋሚ ይሄን ላይፍ ኤክስፒሪየንስ ባደርገው ነው የምመኘው። ከሞት በኋላ ሌላ ዓለም ሌላ ህይወት አንድ መመኘው የሚያጓጓኝ ነገር የለም። I'm sorry to say this like የሰዎች ፍላጎታችን ሊለያይ ይችላል ወይም ትንሽ ወጣ ያለ ሐሳብ ሊሆን ይችላል ግን አሁን ላይ ዊትነስ እያደረኩት ያለው the most beautiful thing ዩኒቨርስን ነው እንጂ ድጋሚ ኤክስፒሪየንስ ማድረግ የምፈልገው ሌላ ማላቀው የምመኘው አይነት ዓለም የለም።
ይሄ መሆን ካልቻለና ሌላ እድል ካለ ደግሞ መመኘው ጀስት ምኞት ነው። ምኞት አይከለከልም። አይዊሽ ከሞት በኋላ ህይወት ካለ ያ ህይወት ዩኒቨርስ ውስጥ ያሉት ፕላኔቶች ላይ በሙሉ ሁሉም ፕላኔት ላይ በየጊዜው ኤግዚስት እያደረጉ ሁሉንም ነገር ማየት፣ ማወቅ፣ አንደርስታንድ ማድረግ፣ መገረም፣ ኤክስፒሪየንስ ማድረግ ቢቻል በየትኛውም ላይፍ ታይም መጠግቦ አይመስለኝም ይሄን ኤክስፒሪየንስ ማለት ነው። ሲሪየስሊ ከዚህ በላይ የሚያጓጓኝ ነገር ያለ አይመስለኝም። እና እየሆነ ያለው ነገር በሙሉ በጣም የሚያስገርም ነው። ብዙ የሚያስገርሙ ነገሮች አሉ። ብዙ የሚያስገርሙ ነገሮች የምናወራቸው ነገሮች አሉ ከዚህ በኋላ። ግን እስካሁን ካወራናቸው ደግሞ ተነስተን ትንሽ ለማለት ያክል በዚህ ልክ ኤክሳይትድ የሚያደርግ ዩኒቨርስ ውስጥ ነው ኤግዚስት እያደረግን ያለ ነው። እኔና እናንተ እንዲያወራን እንዲ ዊትነስ እያደረግን እንዲየመረመርን እንዲየጠየቀን ያለ ነውና ኢትስ ቢንግ ላኪ። ብዙዎች ራሳቸውን ሲያጥፉ ይገርመኛል። ቢኮዝ ኤግዚስት የማያደርጉበት እድል ምን ያህል ሰፊ እንደሆነ ቢያውቁና ቢረዱ ምላጭ እንዲቆርጣቸው ራሱ እድል አይሰጡትም ነበር ማለት ነው። ላይክ ለምራጭ ራሳቸውን አሳልፈው አይሰጡም አይደለም ለሞትና ኤግዚስት ማድረጋችንን ዩኒቨርስን ኤክስፒሪየንስ ማድረጋችንን ሰልፍ አዌርነስን ኤክስፒሪየንስ ማድረጋችንን should have to appreciate it always like ሁሌም እድለኝነታችንን አፕሪሺየት ማድረግ አለብንና ያልተመለሱ ጥያቄዎቻችን ሁሌ መመለስ አለባቸው ብለንም መታገል አይገባን። ከተመለሱ መልካም፣ ካልተመለሱ ግን መልካሙንም መጥፎውንም ኤክስፒሪየንስ ማድረግ በጣም ደስ የሚል ነገር ነው ያስባለሁና it's just ያው ብዙ ጊዜ ከጓደኛ ከቤተሰብ ጋር ማታወራውን ነገር እንደዚህ አይነት አጋጣሚ ላይ ካላወራው ውስጥ ተበሰልስሎ ይቀራል እና ትንሽ እንጫወትም ብዬ ነው መጨረሻ ላይ በዛ ሁላ ወዛጋቢ ሐሳብ ካደረኳችሁ በኋላ የዛሬው ፕሮግራማችን ይሄን ይመስል ነበር። ትንሽ ረዘም ብሏል፣ ግዴታ ነበር መርዘሙም። እንዲሞኖ በደንብ ግልጽ ይሁንላችሁ አላቅም። ኮሜንት ላይ አስቀምጡልኝ ሐሳባችሁን ሁሉ። ላይክ ዲስክሪፕሽን ላይ ባለው ሊንክ ኮንታክት ልታደርጉኝ ትችላላችሁ። ሰፖርት ማድረግ የምትፈልጉ ከሆነም ይሄን ኦፕቲሚስቲክ ጆርናሊዝም ኦፕቲሚስቲክ ሪያሊቲን ለመዳሰስ የሚደረገው ሙከራ ሰፖርት ለማድረግ ፔይፓል ላይ እና በተለያዩ በመንገዶች ሰፖርት ማድረግ ትችላላችሁ። ዲስክሪፕሽን ላይ ሊንክ አለ። እንዲሁም እሱ ማድረግ ማችሉ ደግሞ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን እንግዲህ ቤተሰቡኑ በጣም ነው የማመሰግነው። እንደምትወዱት ተስፋ አድርጋለሁ። በቀጣይ ደግሞ ሌላ ሐሳብ ላይ እንዲሰፋ አድርገን ደግሞ እንጫወታለን። ከፕሮግራሙ ጋር አብሬያችሁ የነበርኩት እኔ አብዲስ አደፋር ነበርኩ። እናንተ ደግሞ ከኔ ጋር አብራችሁ ነበራችሁ። መልካም ጊዜ። ቴንኪው በጣም